ናቸው ያሳዘኑኝ። እውነት እንዴ ሊያስተምር ማለት ነው። አሁን አንድ ሰው መጽሐፍ ቅዱስ ማንበብ የሆነ እኔ እንዳልታይ ማለት ነው። የሆነ ወደ እኔ እንዳያዘነብል ነገሩ ወደ እኔ እንዳያዘነብል በእግዚአብሔር ፊት እወድቃለሁኝ ስዘጋ ላይቭን ማለት ነው። ማበረታቻ ሲበዛብኝ የኔ ቆንጆ የኔ ጀግና የኔ በርችልኝ ምናምን የሚለው ሲበዛ ጭንቅ ነፍሴ ጭንቅ ነው የምትለው። ግን ሰዎችን አላስቀይምም። ግን እንበረከክና እግዚአብሔር አባቶ ያንተ ክብሩን ውሰድ ምናምን ብዬ በእግዚአብሔር ፊት እንበረከካለሁ። ያ ማበረታቻ እኔ ላይ ተቆልሎ እንትን እንዳይፈጥርብኝ ማለት ነው። ትናንት አንድ ቀን ግን መጥቶ ማለት ነው አንድ ቀን እና ሊያስተምሩ ሞከሩና ሁሉ ሊያስተምሩ አንድ ቀን እዚህ ቤት ብሎ ማያውቀውን ሊያስተምሩ እኔም አግኝቼው እኮ ነው አግኝቼው ፖስት ተደርጎ አየሁትና እንዴ ሊያስተምራት ግን እኔ ደግሞ እውነት ነው እንደዚህ ያሰብኩ ማንምማ እንዲህ ብሎ ማለት ተራ የሆነ ሰው ዝም ብሎ የሚረዳውን እውነት ይሉ ወይ ነው እሺ ብላ እንደማትቀበል እኔ 100% እርግጠኛ ነበርኩ። ነገር ግን ጀስት የሆነ ስሜት ውስጥ እንደሆንሽ በደንብ ተረድቼሽ ነበረ። እግዚአብሔር ይመስገን እንኳንም ውሸት ሆነ። እየሰማችሁ ካላችሁ ሪከርድ ብታረጉ ካላችሁ ተባረኩ። ትላንት ሪከርድ አድርጋችሁ የለ ዛሬም ሪከርድ አድርጉና ፖስቱ። ኢሉ እንደዚህ ስለሆነች ስለመጣች ስለሄደች ሳይሆን እውነት ግን ሄደችም መጣችም ብቻውን የቆመ ነው። እውነት ደግሞ ክርስቶስ ነው። ኢየሱስ ይወዳችኋል። ተባረክልኝ ኢሉዬ የተወደድሽ። ቴንክ ዩ ፌዝ ተባረክ። ናይሉዬ አንቺ ተወደድሽ። ሻሜን ተባረክሽ። ኢሉ ሰላም ነሽ? እግዚአብሔር ይመስገን። በጣም እውነት ትላንት በቃ ልቧን ጠብቅ እግዚአብሔር ሆይ አንተ መንፈሷን ልቧን በቃ ቅንነቷን እንዳይወድቅ እያልኩ ነበር እንትን ስለ ነበረው በጣም እንትን ስለነበርሽ በነበረው ነገር ትልቁ ስጸልይ ነበር። በቃ እኔ ስራ እየሰራሁ ነበር እያየሁ የነበረው በጣም በቃ ብቻዬን እንደዚህ እየለፈለፍኩ ምናምን ነበርና ትልቁ ነገር በቃ ከጌታ ፍቅር ብቻ እንትን እንዳይላት በቃ ይሆናል አይደል? አንዳንዴ ልክ ነው የእንትን ቁጣ እንቆጣለን። የጽድቅ ቁጣ መቆጣት እንትን ማለቱ አለ ባንቺ እንትን ያለ አይደለም። ሙሴ የሚያደርገው ነው። ከላይ ሲወርድ ጽላቱን ይዞ ሲመጣ በርኩሰቱ ተናዶ እኮ ጥሎታል እኮ ማለት እግዚአብሔር እንትን የማይደግፈው ነገር ነው ያደረገው። ግን ቢሆንም በቃ በእግዚአብሔር ያ የጽድቅ ቁጣ ነው አለ። የጽድቅ ቁጣ ማንም ሊያደርግ ይችላልና በአንቺም የተጀመረ አይደለም። በቃ ማንም ላይ ይሄ መንፈስ ተቆጥቶ ልትናገር ትችያለሽ እና ይሄም ደግሞ ቅንነትሽን ነው። በጣም የእግዚአብሔርን ቁጣ መቆጣት ትልቅ ነገር ነው። የእግዚአብሔርን ቁጣ የሚቆጣ ስለጠፋ ነው ነገሮች ሁሉ የተበላሹት። ትናንት እኮ እኔ በማቅበት መሰንበት ኳየር በምናምን በነበርንበት ሰዓት እኮ ቀሚስ ሳይለበስ ሻይ ሳይታሰር እንትን አይደረግም ነበር እኮ። ሶሪ ስልክ ገብቶብኝ ነው። ኦኬ በማይደረግበት በቅርብ በማውቀው ጊዜ ማለት ነው ሻሽ አርገሽ ቀሚስ ካለበሽ አታገልግም ተብሎ በጣም በቁጣ በቃ መስመር የሚያስይዙ አባቶች ነው። እኔ በሎካል ቸርች ነው የምልሽ፣ በአጠቃላይ በቤተ ክርስቲያናት ሳይሆን በምን በቃ ሴት ልጆች ከሆኑ እንደዚህ ወንድ በሚል ያባበሏቸው ወጣቶችን እንትን እያደረጓቸው በማድረግ የማቆየት ነገር ይመስለኛል። ግን ላላ ያለ ነገር አለ ማለት ቆራጦቹም ከጎን እየተገፉ እየወጡ
ነው ሊሆን የሚችለውና አንቺ ተስፋ አትቁረጭ። ምክንያቱም ኤልያስ እኮ ባል ነቢያቶችን እንትን ሲል እኮ ብቻውን እስከሚቀር አስቀርተውታል እኮ ብቻውን በቃ ማለት እስኪፈራ ድረስ ማለት ነው። እስኪፈራ በቃ እኔ ጌታ ሆይ ውሰደኝ ከአባቶች አልበልጥም እስኪል እኮ አድርገዋለች እኮ ኤልዛቤልና የባል ነቢያቶች ማለት ነው። አብሮ የሚሰራ አለ፣ ከሐሰተኞች ጋር የሚሰራ መንፈስ አለ፣ የኤልዛቤል መንፈስ አለ። ጨካኝ ነው። ውሰደኝ በቃ አልበልጥም እኔ ከአባቶች እስኪል ድረስ ያንን እሳት ያወረደ ያንን ታምራት ሲያደርግ የነበረ እግዚአብሔር መንፈስ ከሱ ጋር የነበረን እኮ ሰው እኮ አስፈራርተውታል ማለት ከእንትኑ እንዲወርድ እና በዚህ ነገር አንቺ እንትን እንዳትይ ወደኋላ እንዳትይ ከጌታ ፍቅርም ቅድም ብለሻል የሚለይሽ ነገር አንዴ ጌታ ያገኘ ከጌታ ጋር የተገናኘ ሰው ከፍቅሩ ማንም ሊለየው አይችልም። ምክንያቱም ፍቅሩን የቀመሰ ወዴትም አይሄድም። ምክንያቱም ኢየሱስ ክርስቶስም ያለው ማነው እናንተ ወዴት ትሄዳላችሁ ሲላቸው አንተ ወዴት እንሄዳለን አንተ የሕይወት ቃል አለን ያለው። ስለበላን ስለጠጣን አልተከተልንም አንተ የሕይወት ቃል ስላለህ ነው። አንተ የሰማይ እንጀራ ነህ፣ ከሰማይ የወረድክ እንጀራ ነህ፣ አንተ እግዚአብሔር ልጅ ነህ ብለው ተከትለውታል። ስለበሉ ስለጠጡ አልተከተሉትም። እና ያ ፍቅር እንደማይለቅሽ በአንድ ወገን አስባለሁ። ጌታማ አትለቃትም እላለሁ። በሆነ ሰዓት ደግሞ የሆነ በቃ የሆነው ከበባው ምኑ ግርግሩ ምናምን ቅድም ሳይ ደግሞ ወይኔ እህቴን በቃ ምናምን እላለሁ። ምክንያቱም በጣም ስሜታዊና ተናደሽም ስለነበረ እንደዛ ትሆኛለሽ በቃ አንተ አምሳሉ ምናምን የምትባል ሰው እንዳትልክ አንድ ቁጥር ምናምን ስትይኝ ነበር ሁሉ ተናደሽ ነበርና እኔ በሰዓቱ ባወራም እንዳትልክብኝ አንተ ምናምን መጀመሪያ አካባቢ ላይ አንድ ቁጥር አትላክብኝ አንተ አምሳሉ የምትባል ሰውዬ ምናምን ስትይኝ ነበርና በጣም በቃ ዛሬማ በኢየሱስ ስም በአንድ ጊዜ ነገሮችን እንዴት ነው ሰይጣን በቃ እንትን ሊያደርግ በቃ ልክ ነው በቃ ያስብላል እኮ በቃ ግን ደግሞ በመከራ የሚጸና የተባረከ ነው ይላል እና በመከራ ይመጣል ስደት ይመጣል አለባችሁ ብሏል። እኔን እንደጠሉኝ እናንተንም ይጠሏችኋል ነው። እኔን አልወደዱኝም አልተቀበሉኝ እናንተንም አይቀበሏችሁም ብሏል እኮ እስከዛ ድረስ ነው። 3000 ቪዲዮስ ፖስት አንድ ቀን መጥቶ ላይክ አድርጎ አያውቅም። በፊት ላይ እንደዚህ ላይቭ መግባት እንደጀመርኩ አንድ ሁለት ጊዜ መጥቶ ነበር። 3000 ቪዲዮስ ፖስት መጥቶ ላይክ አድርጎልኝ አያውቅም። ማለት ላይክ ፈልጌ እኮ አይደለም ማለት ምን አይነት ተንኮል ምን አይነት እባቦች እንዳሉ ልነግራችሁ ነው እንጂ የሱ ላይክ መጣ አልመጣ ምን እኔ ህይወቴ የማስተዳድረው በላይክ እና በቲክቶክ አይደለም የኔ ህይወት የሚመራው። እኔ ጽድት ያለ ስራ አለኝ። መጥቶ የትኛውን ላይክ ቢያደርግ ጥሩ ነው? ይሄ ኦርቶዶክስ መዝሙር የሰራሁበትን 2 ቪዲዮዎች የሉ ይሄን ሁሉ አመቱን ሙሉ አንድ ቀን ቪዲዮ ላይክ አድርጎ የማያውቅ ሰውዬ መጥቶ ቪዲዮ ማነው ገስት ላይ ገብቶ ያውቃል። አንድ 2 ጊዜ ምናምን መጥቶ አውርቶ ያውቃል። ከስራ አንዳንድ ጊዜ ቪዲዮ ስር መጥቶ እንደዚህ ላይፍ ስንገባ ኮመንት ያደርጋል። ይሄን ሁሉ ጊዜ አንድ ቀን መጥቶ የማያውቅ ሰውዬ ስራዬ ብሎ ማለት ነው ኦርቶዶክስ የሰራሁባት 2 ቪዲዮ የለም። ምን አይነት መርዝ እንደሆኑ እኮ ነው። ወዶት አይደለም እሱም ብቻ ላይክ አድርጎ ሄደ። ስክሪንሾት አድርጌ ምንድነው አልኩት። አይ ካጠፋሁ ይቅርታ ምናምን አለኝ። ያስቡ ማለት ምን እያስተላለፈ እንደሆነ ያው ገብቶኛል። ግን የገረመኝ ነገር ይሄን ሁሉ 3000 4000 ቪዲዮ አለ እኔ ቪዲዮ ላይ 4000 ድረስ ቢያንስ ሊደርስ ይችላል 3000 ምናምን። እነዚህ ቪዲዮዎች ውስጥ አንድ ቀን መጥቶ አንድ ቪዲዮ ላይክ አድርጎ የማያውቅ ሰውዬ ያችን ብቻ ፒክ አድርጎ መጥቶ ላይክ አድርጎ ትክክል። አዎ እንትን ነው መሰለሽ እዚህ አንቺ በራስሽ ጉዳይ ላይ አተኩረሽ ስለምትሰሪ ነው እንጂ እዚህ ቲክቶክ ላይ ምናልባት በደንብ ተከታተልሽም ሊሆን ይችላል። ከባድ የሆነ መሬት ላይ ካለው ጋር ማይነጻጸር ግን ራስን ይሄ ኢጎቲክ የሆኑ ሰዎች ራሳቸውን በጣም እንዲህ ከዚህ እንትን አመጣው ምናምን ብሎ እልላስ ብሎ ከዛ ደግሞ እዛ ገንዘብ መስራት ምናምን የሚፈልጉ ሰዎች አሉ። ይሄን አይል አመጣን እንትናን ከዛ የሆነ ድራማ ተጀመረ ላይ እኮ ቢዝነስ መስራት ተጀመረ። የሆነ ደብር ትሄጃለሽ ወደዛ መጣው ከዚህ ወደዚያ መጣሁኝ አይነት ድራማ ተጀመረብኝ እኮ ላይ። ስለዚህ ዝውውር ነው የዝውውር መስኮት አይነት ነገር ነው የሚያስኬዱት። እኛ ስላየን ነው የሆነ ብዙዎቹን እንደዛ ያደርጉና አሁን ከዛ በኋላ ገናም ለገናም እያዞሩ በአንቺ ስም ገንዘብ ይሰበሰባል። ብዙ ሀብት ያፈራሉ። አሁን ያ ራሱ ቤተክርስቲያን ስትቃወማቸው
አይተሻል። መኪና ግዙልኝ ብለው ራሳቸው በቃ አይናቸውን አፍጥጠው መጡ። ስራ የለኝም ብለው ቤተክርስቲያኗ ስትቃወማቸው ገደ እንትን አትነግዱብን ኮሚሽን እያያዛችሁ ምናምን ሲሏቸው በድፍረት መጥተው በቃ እኔ ስራ ቸግሮኛል፣ በቃ ቀጥታ እርዱኝ በቃ ምናምን አይነት ነገር ውስጥ መጡ። ስለዚህ አላማው ትላንትም ያው አንቺ በሆነ ነገሩ ይገባሻል፣ ግን ተናደሽ ስለነበረ ብቻ ነው ሄደ ተወሰነ ፓርት ላይ ውስጥ እየተጎተተ መንፈሷን ልቧን ጠብቅ። በቃ ትልቁ ልብሽ ከተጠበቀ የተቋም ጉዳይ እንዳልሽው ጴንጤ ማለት ምናምን ዛሬ ጴንጤነትን እኮ ማንም ሰውን ለመጠራት እኮ ይፈራል። ጴንጤው እኔ ጴንጤ በጴንጤ ማዕቀፍ ውስጥ ነው ያለሁት፣ ግን መጠራት ትፈሪያለሽ። ለምን? ከነዛው እኩል ነው የምትታዩ። ማነው ጎልቶ ፊት ለፊት የሚለው ጩኸቱ የሚሰማው የማ ጩኸት ነው? የእናት ያቺ ጓዳ ያለችው እናት ለቅሶና እንባ አረ ሀገራችንን መሪያችንን ጠብቅ፣ አረ ከጦርነት እንትን በለን ብለው ቀንም እና ማታ የሚያነቡ እናቶች ናቸው። በእናቶች ጸሎት አይደል ኢትዮጵያ የቆመችው? እናቶች አባቶች በሚያለቅሱት በሚንበረከኩት፣ በተለይ እናቶች ማለት ነው ቁጭ ብለው ሌሊት ሙሉ እያነጉ አይናቸው እየቀላ እየጸለዩ አይደል? የእነሱ ነው የሚታየው? እንደዚህ ጩኸት ነው የሚታየው። በነዛ ጩኸት ደግሞ እውነተኞቹ ስለተሸፈኑ መጠራት ራሱ አሁን ትፈሪያለሽ። ማንም አንቺ ላይ ምን አልፈርድም። እኔ እውነቴን ነው። ትክክል እኮ ናት በውስጤ በቃ ትክክል ናት። ይሄም ማለት ነው ትክክል ናት። መጠሪያ ስም መሆኑ እንደው በጣም የሚቀፍ ሆኗል እኮ። ለምን ምን ሰማቸው ነገሮች በጣም የሚያስጠሉ። ዘረፋ ሲባል በአንደኝነት ገንዘብን ሰው በቀንነት በየዋህነትም ይሁን አይ እግዚአብሔር ሲጸለይበት ይበረክትልኛል ብሎ ሲያመጣ ሰርቆ ኪስ ውስጥ የሚከት ወንበዴ ያለው እኛ ጋር። ያ ደግሞ የሚተላለፈው በቀጥታ በቲቪ በድብቅ የተደበቀ ምናምን ወይ እንትን ያለው ሳይሆን በግልጽ የመጣ የሚታይ ነገር ነው። ይህንን ነገር አንቺን ለመጠራት አንቺን ይቀፍሻል። ልክ ነው። ማንም ይቀፈዋል። በቃ ማንም ይቀፈዋል። ግን ዞሮ ዞሮ አንቺ የሆነ ክልል ውስጥም የሆነ ተቋም ውስጥም ሆኜ እኔ ያ ነገር ኮምፎርት አልሰጠኝም እንኳን ብትይ በቃ እዛ ውስጥ ያለውን ነገር ግን ማቆም የለብሽም። በቃ መስራት አለብሽ። ይህን ነገር ስሪ። አያስፈልገኝም ተቋም ተቋሚ እኔና ኢየሱስ ክርስቶስ ግንኙነታችን ተቋም አሁን የኔና የኢየሱስ ክርስቶስ ተቋም ብቻ ነው ያለው። ከዚህ በኋላ ማህበርም ተቋምም የለኝም። ስለዚህ ማህበርም ተቋምም የለኝም ማለት መጽሐፍ ቅዱስ ውስጥ ያለውን ነገር ሁሉ አደርጋለሁ። መጽሐፍ ቅዱስ ውስጥ የጨለማን ስራ እንድገልጥ አባቴ ስለሚያዝ ያን እቀጥላለሁ ማለት ነው። ስለዚህ አይቆምም። የኔና የእግዚአብሔር የኔና የቃሉ የኔና የክርስቶስ ኢየሱስ ግንኙነት ብቻ ነው ከዚህ በኋላ የሚቀጥለው። ማህበር የለኝም። በቃ አንቺ የሆነ ማህበር ውስጥ የለውበትም ከዚህ በኋላ ማህበሬ የኔ ግንኙነት ያለው አንቺ ውስጥ ሽሚልሽናል። ችግር የለውም። መንፈስ ቅዱስ እኮ እንደመራሽ ነው። ክርስቶስና የኔ ማህበር ውስጥ ደግሞ የጨለማውን ስራ ወደ ብርሃን እንድገልጥ ስለሚያሳስበኝ አሁንም ቢሆን የጨለማውን ስራ መግለጤን ከዚህ የበለጠ እቀጥላለሁ። እንዳልኩት ደግሞ ኢንተርናሽናል ገና እስከ ዓለም መንግስታት ጋር ይዤ እሄዳለሁ። ጉዳቸውን በማስረጃ በቪዲዮም በድምጽም የተጎዱትንም ሰዎች ማስረጃ አንድ ላይ አድርጌ አስገባለሁኝ። ለዓለም የጤና ድርጅትም አስገባለሁኝ፣ ምክንያቱም መድኃኒት አስጥለው የገደሏቸው ሰዎች ስላሉ። ለዓለም የጤና ድርጅትም አስገባለሁኝ፣ ምክንያቱም የኢትዮጵያ መንግስት ለምን ሆኖ መድኃኒቱን የሚያመጣው ለምን የሚያመጣውን መድኃኒት ደግሞ እያስጣሉ እየገደሉ ስለሆነ ሰው ይሄንንም አደርሳለሁ። ሌላኛው መዘገብ ያለበት ቦታ ላይ ሁሉ ዓለም ላይ እዘግበዋለሁ ታሪኩ። ቢቢሲ ጋር ይዘሽው ብትሄጂ ቢቢሲ የራሱ የሰይጣን ነው ኢሉሚናቲ ነው ይሁና፣ እኔ ምን አገባኝ። ዓለም ታሪካቸውን ጉዳቸውን እንዲያውቅ ብቻ ነው የምፈልገው። የሰይጣን ሆነ አልሆነ አይደለም ጉዳዩ ተዘግቧል አልተዘገበም የሚለው ነው። መገለጡን ነው የምፈልገው። የጨለማው መገለጡን ብቻ ስለሆነ የምፈልገው። አሉ የተባሉ የቴሌቪዥን የክርስቲያን ቴሌቪዥኖች አሉ፣ እነሱ ጋርም ይዤ እሄዳለሁ ጉዳያችሁን። ስለዚህ በጣም የቀዘቀዘና ይጠፋል ብላችሁ አስባችሁ ከሆነ እንትን አትበሉ። ቀጥታ ደግሞ ፒቲሽን ግሎባል ፒቲሽን እዚህ ጋር ስላልፈረማችሁ ግሎባል ፒቲሽን አደርገዋለሁ። ግሎባል አደርገውና ቀጥታ ለመንግስት ፒቲሽን የሚገባበታል ለዚህ ሀገር የገቨርንመንት ማለት ነው። በገቨርንመንት ፒቲሽን ምንም ሪፖርትን ማድረግ አትችሉም፣ ምንም አትችሉም። የደፈሯቸው ሴቶች አሉ፣ የእነሱን በጠቅላላ አንድ ላይ አድርጌ ግሎባል አድርጌ የዓለም ህዝብ ፒቲሽኑ ላይ እንዲፈርም አድርጌ አስገባዋለን። ስለዚህ ታቆማለች ብላችሁ እልል እንኳን ሄድሽል እልል የሚልም አንብቤ ያለሁኝ፣ እንደውም ዘገየሽ የሚል አንብቤ ያለሁኝ። ሄጃለሁ ማለት ከተቋማችሁ ከእናንተ ግሩፕ አብሬ
እኔ ከእዩ ጩፋ አብሮ ከታጀበበት ተቋም ውስጥ የለውበትም፣ ወጥቻለሁ። ጠንቋይ ከሚያመልኩ ክርስቶስን ሳይሆን ጠንቋይ ከሚያመልኩ ግሩፖች ውስጥ አብሬ በአንድ ስም አልጠራም፣ ወጥቻለሁ። ከዛ ውስጥ የለውበትም። ጴንጤ አትበሉኝ። ከዚህ በኋላ ጴንጤ አይደለሁኝም። ክጃዋለሁ። አሁንም ቢሆን ትናንት ያልኩትን እደግመዋለሁ። ክጃዋለሁ፣ ወጥቻለሁ። ክርስቶስ ኢየሱስን መከተሌን እስከ መጨረሻው ድረስ እቀጥላለሁ። ተቋሜ የኔና የክርስቶስ ኢየሱስ ተቋም ነው። ከዚህ በኋላ የአባትና የልጅ ፍሬንድሺፕ ሪሌሽንሺፕ ነው። በቃ ይሄ ነው ኔትወርኩ። ሲጀመር እኮ ልክ ነሽ እኮ ወንድሞች በህብረት ቢቀመጡ መልካም ነው እንጂ ያለው ግዴታ ነው አይደለም ያለው። ስለዚህ ግዴታ የመቀመጥ ግዴታ የለብኝም። ሲጀመር እኮ ኢየሱስ ክርስቶስ እኮ ተቋም አቋቁሞ አይደለም የሄደው። የሆነ ስም ሰጥቶ ለምሳሌ የሆነ ጴንጤ ብሎ ካቶሊክ የሆነ ነገር ብሎ እኛንን እዚህ ጋር የሰጠነው ስያሜ ነገም እኮ ይፈጠራል። ማት ዲኖሚኔሽኖች እኮ ሊመጡ ይችላሉ። የአስተምሮት በአስተምሮት እኮ ከሁሉም ከኛም ብቻ ሳይሆን ከሌላውን ቤተ እምነት ብራንች እየሆነ ይሄዳል። ምክንያቱም የሆኑ ሰዎች የሆነ ነገር ይዘው እንዲሆንኩ ብለው ምክንያት ፈጥረው ሊወጡ ይችላሉ። ያ ሳይሆን እኛ የሚመራን መመሪያችን ቃሉ ነው። ህብረት የምናደርገውም ደግሞ ህብረታችን ከክርስቶስ ጋር ነው የሚለው እኮ አይደለ? ከአባቱም ከእግዚአብሔር ጋር ነው የሚለው። ህብረት የምታደርጊው ይሄ ኮሚኒየን ይሄ በጋራ የምታደርጊያቸው እንትኖች እዛ ውስጥ እኮ ጸጋዎችን ብትካፈያቸው ከእግዚአብሔር አንዱ ለአንዱ እንትን የሚለው ነገር አለ ከሚለው በረከት ውጪ ሌላው እኮ ከጌታ ጋር ነው አብዛኛውን ነገር የምታደርጊው። ያ በህብረት ውስጥ ያለው እንትን ምንድነው ብልቶች ስለሆናችሁ ተገጣጥማችሁ የእግዚአብሔርን ቤት ትሰራላችሁ። ራሱ ደግሞ ክርስቶስ ነው ስለሚል መገጣጠሙ ግን አንድ ቦታ የመሰብሰብ ጉዳይ ጭምርም አይደለም። መገጣጠሙ የምንገጣጠመው በመንፈስ ነው። እንደ ኮሶቱን የራሱን ድራማ እየሰራ ያለ ህዝብ አሁን ሁሉም የሚጋጋጠው ለገንዘብ ውስጣቸው የሚቃጠለው በጣም በጣት የሚቆጠሩ ሰዎች ናቸው። በጣት የሚቆጠሩ ሁሉም የራሱን ቢዝነስ ለመስራት ነው የሚጋጋጠው። ለቢዝነስ ነው አንቺ ይሰራል። የራሱን ገንዘብ የሚሰራበትን የራሱን እውቅና የሚገነባበትን የራሱን ነገር የሚያሳይበትን ነገር ብቻ ነው የሚሯሯጥ የሚጋጋጡት። ፓስተር ተብዬውን ቢዝነስ ነው የያዘው። ነብይ ነኝ ያለውም ጎፈሬውን ያጎፈረው ስራ ላይ ነው ያሉት። በነገራችን ላይ ጥሩ ቢዝነስ ላይ ነው ያሉት። የቤተክርስቲያን ሽማግሌዎች የተባሉትም ተያይዘው ጥጋቸውን ይዘው ግማሹ ጥጋቸውን ይዘው ግማሹ ደግሞ አብረው እየሰሩ እየበሉ ምንና እነማን ናቸው የሚገጣጠሙት? ምንና ምን ያ ነው እውነተኛ የትኛው ብልት ከየትኛው ብልት ነው የሚገጣጠመው? ኢየሱስ ክርስቶስ ላይ እውነተኛ ልክ ነው። እና አንቺ በርቺ፣ እግዚአብሔር ልብሽን ይጠብቀው፣ ቅንነትሽን እንዳጥይ። ቅንነትሽን በቃ ማለት ቅንነት ሲባል ይሄ ቀና መሆን ሳይሆን በቃ ይሄ ንጹህ ልብ ማለት ነው። ንጹህ ልብሽን ይሄ ለጌታ ያለሽን ልብ ለጌታ መቅናትሽን ለጌታ ንጹህ ነገር እንዲሰራ እኔ ብቻ ነኝ እንደ የምታገለው ምን አገባኝ በቃ ወይ ደግሞ ምናምን ምጥዩ አይደለም። ሁለተኛ እንደ ኤልያስም አቃተኝ ውሰደኝ ወይ ከኔ በላይ ከማንም አልበልጥም አይነት እንትንም አትበይ። ምክንያቱም ምን አለ ለኤልያስ ምን አለው? ሌላ አለ ያሰለጠንኩት ምን አለ ሰራዊት አለ በድብቅ እንትን ያለ ሰራዊት አለ ብሎታል አይደለ? ሌላ ያልተነካ ትውልድ አለ ያልተበላሸ እንደዚህ እንደ በዓል ነቢያቶቹ እንትን ያለ እግዚአብሔር ደብቆ ሸሽጎ ያሳደጋቸው ሰራዊቶች እንዳሉ ይነግረው ነበር አሉት። አንቺ አሁን ብቻሽን እንደሆንሽም አይሰማሽ። ምክንያቱም በጣም ከጭንቀቱና በጣም ከነበረው መሳደድ የተነሳ ከኤልዛቤት ዛቻ የተነሳ ብቻዬን ቀርቻለሁ አለ። ግን እግዚአብሔር ምን አለ? ትውልድ አለ አለ። ትውልድ አለ እኮ ባይዘው የለኝ አንቺ እንደምታስቢው አይደለም። ግን ታውቂያለሽ፣ በውስጥሽ ያውቃል። ግን እንዴት ነው የማገኘው ያን ትውልድ? እንዴት ነው የምፈጥረው? ማለት ያ ትውልድ የተፈጠረው ትውልድም ጌታ እያዘጋጀው ያለው ትውልድስ እንዴት ነው ከኔ ጋር ኮኔክት የሚሆነውና ይሄንን መገለብጠው ነው ያንቺ እንትን አይደለም ለመገልበጥ ነው አይደል? ይሄን ለመጣል አይደል? ከዚህ ካንቺ ጋር የሚተባበረውን ትውልድ እየፈለግሽ ያለሽው ያ ትውልድ አለ ያነሳዋል። እንቢተኛ ቢኖር እግዚአብሔር ምን አለ? ድንጋዮች ይናገራሉ እናንተ እንትን ባትሉ አለ። ድንጋዮችን ያስወራል። በቃ ድንጋዮች ይመሰክራሉ፣ ያወራሉ። በቃ አናውራ ብንል እንኳን ያወራሉ። ይሄን ምንም የእግዚአብሔርን ዓላማና የእግዚአብሔርን እንትን ማስቆም አይቻልም። በአንቺ ውስጥ ያመጣው እግዚአብሔር መፈለግንም ማድረግንም የሚያደርግ እግዚአብሔር ነው የሚለው። ማድረግንም መፈለግንም ውስጥሽ ያስቀመጠው ይሄ እሱ ነው። ይሄን መቃወም
ማድረግንም የሚያደርግ እሱ ነው። የሚረዳሽ ጸጋ አለ፣ የሚረዳሽ መንፈስ አለ። ስለዚህ ከዚህ መንፈስ እንዳትወርጂ፣ ከዚህ ቅንነትሽ እንዳትወርጂ። ጌታን ከመውደድሽ ምንም ወደኋላ የሚመልስሽ የለም። ነገም ደግሞ ትውልድ እንዳለ እወቂ። አሁን በሰዓቱ አዝነሽ እንትን እንዳትይ፣ ትውልድ አለ በቃ የለም፣ ቶታሊ የለም እንዳትይ። የሚደግፍሽ አብሮሽ የሚሮጥ ነገ ከአንቺ ደግሞ በቃ ፍሬን አፈራው ብለሽ ደግሞ የምታያቸው ብዙ የሚነሱ ታያለሽ አሉ። ምክንያቱም እግዚአብሔር መጥረጊያውን ያነሳል። ጌታ ኢየሱስ ትላንት ጅራፉን አንስቶ ለራሱ ተገኝቶ፣ ዛሬ ግን በራሱ ልጆች በልጆቹ ነው ጅራፉን የሚያነሳው አይደል እንዴ? በልጆቹ ነው። ስለዚህ ልክ ጳውሎስም ጅራፉን አንስቶ ብዙ ቤተክርስቲያኖችን ሲዘልፍ እንደነበረው ተስተካከሉ እንትን ብላችኋል እያለ በየቤተክርስቲያኑ ላይ ጅራፉን ሲያነሳ እንደነበረ አሁንም ጳውሎሶች አሉ። ብዙ ጳውሎሶች እንደናንተ አሉ። ስለዚህ አንቺ በርቺ፣ ወደኋላ አትይምም፣ ግን መንፈስሽን ከእንትንሽ እንዳትወርጂ። ነገ ከዚህ የበለጠ መከራ ይመጣብሽ ይችላል። ነገ እውነቴን ነው። ሰው እዛ ድረስ እስካለሽበት ሀገር ሰው ሊላክብሽ ይችላል። እስካለሽበት ነው የምልሽ። ስራሽ ተጠንቶ ሊሄድ ይችላል። ምክንያቱም ጨካኝ ነው መንፈሱ። ክፉ መንፈስ ጨካኝ ስለሆነ አራጅ ነው። ሊገል፣ ሊያርድ፣ ሊያጠፋ ነው የሚለው አይደል? ፋይናል እንትኑ መግደል ነው። ሲገድል ደግሞ አንቺን ሲገድል ራእይሽንም እንደሚገድል ያውቃል። ምክንያቱም አንቺ ከሌለሽ አታወሪም፣ አንቺ ከሌለሽ አታራምጅም። ፋይናል እንትኑ ግን አንቺ በህይወት ሁሉ እስከመሄድ ሊመጡ ይችላሉ። በምግብሽን ከዚህ በኋላ የምትበይውን ነገር መጠንቀቅ አለብሽ። የምትወያይባቸውን አካባቢዎች መጠንቀቅ አለብሽ። ምክንያቱም ጭካኔው እስከዛ ድረስ ሊመጣ ይችላል። ይሄን ወቂ። ኤቭሪ ነገር ከዚህ የበለጠ መከራ ሊመጣብሽ እንደሚሆን አስበሽ ነው መሄድ ያለብሽ። በመከራም መጽናትና መሄድ ነው። ደግሞ ከምንም አትቁጠሪያቸው። እነዚህ ከምንም ይሄ የሚያወሩትን ስድብ ከስር ገብተው ምናምን ነገ የሚሳደቡ ይችላሉ። ከምንም አትቁጠሪያቸው። አንቺ እንደውም ያንን እያወጣሽ እያሳበድሽ ቶታሊ አንቺ አጠገብ እንዳይደርሱ ማድረግ ትችላለሽ። ደጋፊዎችሽን ማብዛት የምትችይው በመሰልሽልኝ እነሱ በሚያወሩት እዚህ ከስር ገብተው ኮሜንት በሚያደርጉት ነገር ላይ ዞር ብለሽ ኮሜንቱንም እንኳን አትይ። ከዚህ በኋላ የማንንም ኮሜንት አትይ። ትክክለኛ ሚስጥሽ ትክክለኛ ኮሜንትም አይስጡሽ። ኮሜንቱን ታዩ። አንቺ በቃ አትዩ። የፈለገውን ጽፎ ይወጣ። ግን አንቺ የምታፈርሺው በምንድን ነው? በምታቀርቢ ኮንተንት ነው። በኮንተንቱ በመረጃው በምን አሸንፊ አንቺ። ከእንደገና ደግሞ በትምህርቶች በቃ እዛ ላይ እግዚአብሔር ቃል በሚለው ትምህርቶችን እያነሳሽ በነዛ ትምህርቶች እያስደገፍሽ ይሄ የተደረገውን ነገር እየገለጥ ስትይጂ ራሱ ነው የሚሄደው። ጨለማው ምን ይላል? ለብርሃን ቦታ ይለቃል አይደለም? ብርሃን በመጣ ሰዓት ጨለማው ቦታ ላይ አይቆምም ነው የሚለው እግዚአብሔር ቃል። ጨለማው አንቺ ብርሃን እያበራሽ ስትሄጂ፣ ብርሃንሽ ከፍ እያደረግሽ ስትሄጂ ጨለማ አይቆምም። እዚህ ሚንጫጫው ሁሉ እውነተኛውን ነገር እየገለጽ ስትሄጂ ራሱ ነው የሚያፍርበት። እያፈረ ከዚህ ነው ተነቃቅሎ የሚሄደው የሚሸሸው ማለት። ወይ ደግሞ ደጋፊ ይሆናል። አጥፍተናል ብሎ ይመለሳል። ትክክል አይደለንም እንመለሳለን። እስከዛሬ በስተት ነው የደገፍነው። ይሄ ነገር ልክ ነው መነሳት አለበት፣ ከሀገራችን መነቀል አለበት ብሎ ይሄዳል። በቃ ይሄን ምንም ወደኋላ እንዳትዪ። አበዛው። እኔ ብዙ ተቆጣጠርኩት፣ ይቅርታ። ተባረክ። እግዚአብሔር ይባርክሽ። አሜን። የኔ ተራ መሰለኝ አይደል? ሰላም እህቴ፣ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። የት አይቼሽ እንደመጣሁ ታውቂያለሽ? ዩቱብ ላይ እንትን እያልኩኝ ያውቅሻለሁ ተዝበይና ከዛ እንደዚህ የተናገርሽው ምናምን ጫፍ አድርገው ለቀውታል ማለት ነው። ከዛ ከቅድም ጀምሮ እያለቀስኩኝ ነው ማለት ጌታን እንደማትተይ ያውቃለሁ፣ ግን የውስጥሽ ቁስል እኔ የማያቸው ምናምን ነገሮች ጌታ ሆይ ከምድራችን ላይ እርኩሰት ለምንድን ነው የማይቀረበው? እና ጌታን እንደማትተይ ያውቃለው፣ ግን የውስጥሽ ቁስል እኔም ነካኝና የማያቸው ነገሮች ምናምን እስቲ መንፈስ ቅዱስ እያጸለኝ ነበርና በጣም ነው የምወድሽ፣ በርቺ እህቴ፣ የትም እንደማትሄጂ አውቃለሁ። እነሱ ቢቆራረጡ የተናገርሽውም ትክክል ነው፣ ምንም ውሸት የለውም። እና በጣም ነው የምንወድሽ፣ ጸጋው ይብዛልሽ የኔ ቅን እህት፣ እወድሻለሁ። ተባረኪ። ተባረኪልኝ። አሜን። እህቴ አይ ዶንት ኖ እኔም አዝኜ ነው የመጣው ያለሁት። ኤኒዌይ ምን መሰለሽ እህቴ የምነግርሽ ነገር ልክ እንደዚህ አይነት ስራ ስትሰሪ ጌታ ምን አለ? እናንተን ዓለም አይጠላችሁም አለ። እኔ ግን
ስራው ክፉ ስለሆነ ስለምገልጥበት ይጠላኛል አለ። በቃ ዛት ሪዝኑ ያ ነው። ብትጠይ እንኳን የተጠላሽበት ሪዝን ልክ ጌታ የተጠላበት ሪዝን ስለሆነ እህቴ እኔ አንድ ነገር ልንገርሽ። በጣም እንደዚህ አይነት ነገር ነው የገጠመኝ ከዚህ በፊት። ምን እንደ አንድ ያስተማረኝን ቃል ልንገርሽ። 3ኛ ዮሐንስ ላይ ዮሐንስ እንደዚህ ብሎ ይጽፋል። አንድ የቤተ ክርስቲያን አስተዳዳሪ አለ። ያ የቤተ ክርስቲያን አስተዳደር እኔንም አለ ከኔ ጋር ያሉትንም ቸርች አያስገባንም አለ። ማንን መሰለሽ ማያስገባው? ዮሐንስን። ዮሐንስ ወንጌልን የጻፈው 3 መልእክቶች የጻፈው ራእይ የጻፈው እንዴ ይህ ሰውዬ እንዴት አልተቀሰፈም ብዬ አሰብኩኝ። እንዴ ዮሐንስን ቸርች አላስገባ ብሎ እንደዛ እየረበሸ ይህ ሰውዬ አልተቀሰፈም? አዎ ኦኬ። አባቶቼ እንደዚህ ነው ያገለገሉት? አዎ። በጣም ይዛን የተረጋጋው ለምን መሰለሽ? ኦኬ። ስለዚህ አባቶች በዚህ መንገድ ነው ጌታ ለካ እንደ በጎች በተኩላ መካከል በሚበሏችሁ መካከል ማለት ነው እየተጓዝሽ ያለሽበት መንገድ የሚበሉሽ ሰዎች ጋር ነው። እኔ የምነግርሽ ነገም ሌላ ፕሮሚስ አልሰጥሽም። አሁንም ስትሄጂ ነፍስሽን እስከ መፈለግ ድረስ የሚፈልጉ ሰዎች ናቸው ነው እያወራህ ያለው። ውረድልኝ ከዚህ አይደል ወገኛ ፖልክ ያለው ሰላም ጉድ ሞርኒንግ። እንደምን ዋልሽ ልዩ? እንዴት ነሽ? ኢሊ እግዚአብሔር ይመስገን። እግዚአብሔር ይባርክሽ። እግዚአብሔር ቁጭ ብለህ ልታወራ ነው የመጣው? የምትሄጂበት ነፍሴን አይደለም ደሜን በዋንጫ ቀጥተው ቢጠጡት ደስተኞች አይደሉም እንዴ? እሺ ሰላም። ሶሪ ችግር የለም። ያው ብዙ ጊዜ ቪዲዮዎችን ያለሁኝ ያለሽን የልብ ቅናት፣ የእግዚአብሔር ፍቅር፣ ቁጭት ሁልጊዜ እከታተላለሁኝ። ምንም እንኳን የተለያየ ቤተ እምነት ብንሆን ኮንቴንቶችሽን እከታተላለሁ። እግዚአብሔር ብርታቱን ይስጥሽ፣ ከክፉ ይጠብቅሽ። የሚጮህ ውሻ አይናከስም። ስላወሩ ምንም አያደርጉም። እግዚአብሔር ደግሞ ይጠብቅሻል። ስለዚህ በርቺ፣ እግዚአብሔር ካንቺ ጋር ይሁን። ይሄን ለማለት ነው። መልካም ጊዜ። እሺ ተባረክ። አመሰግናለሁ። የመጣው ስለ ኦርቶዶክስ ሊያወራ ነው። ትናንትናም ክርክር ውስጥ ገቡ፣ የራሳቸውን ቢዝነስ ጀመሩ። አሁን የመጣው ስለ ኦርቶዶክስ ሊያወራ ነው። ይሄ እነሱን የሚያንቋሽሽበት መንገድ ሊያወራ ነው እንጂ እዚህ ጋር የመጣው ይሄ የኔ ጉዳት ተሰምቶት ወይ የኔ ህመም ተሰምቶት አይደለም። እዚህ ጋር ሊቀደደ የመጣው ትናንትና ማስገብቸው ነበር። 2 4 3 ጊዜ ሲመላለስ ነበረ። ገስት ላይ ክርክሩን እየተጋጋለ ሲመጣ ገብቶ ነበረ ሞቅ ሲል። ከዛ ሁሉም የየራሳቸውን ነጸብራቅ እንደዚህ ማሳየት ጀመሩ። ሁሉም የየራሱን ፖለቲካና ቢዝነስ መስራት ጀመረ። ከዛ አውርጄ ዘርግፊያቸው የወረድኩት ሆን ብዬ ነው። ምንም ሪፖርት ተደርጎብኝ አይደለም። ሪፖርት አልተደረገብኝ። ዘርግፊያቸው ነው ትናንትና። ዋናይ ጉድ ሞርኒንግ። ቆይ ዋና ቤትዬ ቆይ አንዴ። ጉድ ሞርኒንግ። እንዴት ነሽ? እንዴት ቆያችሁ? ሰላም ብያለሁላችሁ። ዛሬ ገና ገስት ላይ ብዙ ጊዜ ከታችና የምትለቂያቸው ቪዲዮዎች ላይ ኮሜንት ላይ ነበርኩኝ። ገስት ላይ ብዙ አይነት ነበር። ሰላም ብያለሁ ሁላችሁም። ድጋሚ 2 ጥያቄ ነበረኝ። አንዱን ጥያቄ እዚሁ ቁጭ ብዬ ስትመልሽ ሰማሁ። ትናንትና የተናገርሻቸውን አይደል ነው ተይቼ ነበርና ልጆች ጓደኞቼ ብዙ ጊዜ አንቺ ላይቭ ሼር ማድረግላቸውና ቪዲዮዎችን ሼር ማድረግላቸው ልጆች አሉ። በተመሳሳይ ልክ እንደዚህ ብዙ ኬዝ የደረሰባቸው በቃ አዝነው ጥግ ይዞ የተቀመጡ ብዙ ወንድሞች ጓደኞች አሉ እና አለ በቃ የሚቃወማቸው አንድም ቢሆን አለ ምናምን ብዬ በቃ ሼር ሁሌ ነው እስኪ ሰለቻቸው ድረስ ያንቺ ቪዲዮዎች ምልክላቸው እና ላይቭ ስትከፍቺ እንደዛ ቀድሞ ከአንዳንድ የላኩልኝ እነሱ ናቸው ያንቺ ሪከርድ የተደረገው። ከዛ ይኸው እንግዲህ እሷም አንድ ነበረች እሷም ጓን ያዘች ሲል በሱማርኩና አይ ኖ እንደዚህ ሊፈጠር አይችልም እንደዚህ አታደርግም ግን ጸልዩላት በቃ እግዚአብሔር ልቧን ሊጠብቅ ብዬ የመጀመሪያ 2 ጥያቄ ይዤ ከመጣሁት ውስጥ አንደኛው ጥያቄ ከእንደዚህ አይነት ነገር ዞር ልትይ ነው እንዴ ልል ነበር። ከዛ አይ እንደዚህ አይነት ነገር ውስጥ ዞር አይደለም አሁንም መቃወም ይቀጥላለሁ ከጌታ ቤት ማንም አያስወጣኝም የሚለው መልስ በቃ ሁለቱን ያሳርፋል። በተረፈ ያው ትላንትናም እንደጸለይኩልሽ አሁንም ጸልይልሻለሁ
ልብሽን እንዲጠብቅ እግዚአብሔር ቤት እንዳለሽው ጸንተሽ እንድትቆሚ ብዙ አይነት መከራዎችን ልታሳልፊ እንደምትችል አውቃለሁ። ፊት ለፊት መጋፈጥ ቀላል ነገር እንዳልሆነ አውቃለሁ። እንደዚህ በፎቶ ተገልጠሽ እያንዳንዱ የምታወጫቸውን ቪዲዮዎችሽን አብሬ ስለማይ የምትናገሪያቸውን አብሬ ስለምቆይ አውቃለሁ ብዙ መከራ እንደሚደርስብሽ። ያንን መከራዎችን ደግሞ ተጋፍጠሽ እስከ መጨረሻ እንደምትጸኚ አይኑ አምናለሁ። በጸሎት ደግሞ የምንረዳሽ ማታውቂ፣ እኛ ግን በደንብ የምናውቅሽ ወንድሞች አለንሽ። ሌላ ምለው በቃ እንደምንወድሽ ወቂ። ምንም እኔ እንደዚህ ብዙ ማብራራት ውስጥ አልገባም። የምንወድሽ ብዙ ሰዎች እንዳለን እሱን ተረጂ። አመሰግናለሁ። ብዙ ሰዓት አልያዝ። እሺ ተባረክልኝ። እሺ ሄሎ፣ ሰላም ነው? ሰላም ነው ወንድሙ፣ እንዴ? ሰላም ነው አለን። የሚገርምሽ አንድ ጊዜ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ካገለገለ በኋላ ለብቻቸው ይዞ አይደለም ከፈቀቅ ግን ህዝቡም በዛ ላይም ተንኮል እያሰቡ ነበረ። ደቀ መዛሙርቱ ራሱ ስለኔ ህዝቡስ ምን ይላል እናንተስ ምን ትላላችሁ ብሎ እየጠየቀ ነበረ። ያ ነገር ትዝ እያለኝ ነበረ ትላንት እና በዚች ምድር ላይ እኔ ካየው እስከዛሬ ድረስ ቲክቶክ መጠቀም እስከዛሬ ድረስ ካየው በጣም እንዳንቺ ያለው ጥበበኛ ሰዎች አላውቅም። የምር ትናንት እኔ ራሴን እያሰብኩ ነበረ እዛ እንዴ ለካ እንደዚህ አይነት ጨካኝ ለወንጌል የተነሱ ሰዎች አሉ ማለት እኔ በቃ ዛሬ በእኔ ዘመንም አይቻለሁ እና ብዙ ነገር ማየት ይቻላል። አየሽ ሰው ልጅ አንጃውን የእውነት ይሆን ይችላል፣ የውሸት ይሆን ይችላል። ግን ሰው ቅድም እንዳላችሁት ዋትስአፕ ዳታ እና በጣም ለማጥፋት አሁን አንጃውን እንደዚህ አይነቱ እንትንስ እዚህ ጋር ትላት ጥፍ ብሎ የሚጸልይ ሰው ሊሆን ይችላል እኮ ከዚህ ምድር ላይ እኔ እኮ በቃ በኮሜንቱ አየሽ። ስለዚህ ሰው ልጅ እንደዚህ ነው፣ ክርስቶስ ነው። ያቺ ሳምራዊቷ ሴት ያው እዚህ ውስጥ ምንም ስብከትም አያስፈልግም። እንዴት አድርጎ እንደወሰዳት እንዴት አድርጎ ታምር እንደሰራ ሁላችን እናውቀዋለን። እና የሚገርም በጣም የሚደነቅ መንፈስ ነው ያለሽ እና እግዚአብሔር በዚህ ላይ ጨማምሮ እስቲ ትላንትም ብዙ ዋጋ ከፍለሻል፣ ነገም ትከፍያለሽ። ስለዚህ በሰው ዘንድ ምንም ዋጋ አትጠብቂ። ሰው እንደዚህ ነው። አየሽው? ሰው ልጅ እንደዚህ ነው። ሰው ልጅ ያወርዳል ያወጣል። አንዱ እሱ ብቻ ነው። ሰማይና ምድር የፈጠረው እግዚአብሔር ብቻ ነው። እኔና አንቺን እኔና እዚህ ጋር ቁጭ ብሎ ያሉ ሰዎችን አንድ የሆኑ እስትንፋስ ብሎ ፈጠረ። እስከ መጨረሻ የወደዳቸውን እስከ መጨረሻ ወደዳቸው። በቃ እስከ መጨረሻ። ስለዚህ ማንም ከክርስቶስ ፍቅር ሊለየን እንደማይችል እኔ ተረድቻለሁ። ስለዚህ በዚህ ላይ ምንም ልብሽ እና ጋዳ የበለጠ ከዚህ በኋላ ምሰሪ ስራ አለ። ልክ ጳውሎስ እንዳለ በኋላ እኔ እየረሳው ፊቴን ለማዘረጋለሁ እንዳለ ከዚህ በኋላም ኤሊም ትላንትናው ሳይሆን የነገውን እያየ ብዙ ስራ እንደሚጠብቃት እኔ እርግጠኛ ነኝ። ትላንት አይቻለሁ። ስለዚህ ቆሳው በዛብኝ። አደራ አድርገው ወንድሙ፣ ሌሎችም እንዲያወሩ። እሺ ቤቲ፣ እሺ ተባረክ። ወይ እህቴ ሰላም ነው? ሰላም ቤቲ፣ ሁላችሁም እንዴት ናችሁ ብያለሁኝ። እኔ ብዙ መናገር አልችልበትም፣ ግን ውስጥሽ ላይ ያለውን ነገር አውቀዋለሁኝ እና ታማሚና አስታማሚ አንድ አይመጣም። ሁሉን ነገር የምታውቂ አንቺ ነሽ። ግን ደግሞ ከምንም በላይ የሚበልጥ የሚያበረታሽ መንፈስ ቅዱስ በውስጥሽ አለ። ስለተናገርሽ ምንም የሚቀየር ነገር የለም፣ ስላልተናገርሽ ምንም የሚቀየር ነገር የለም። አንቺ ደግሞ ማን ባንቺ ላይ እየሰራ እንደሆነ ታውቂያለሽ። የሆነ የሰው እንዲህ ሰዎች በጻፉልሽ ኮሜንት አይደለም እየተመረሽ ያለሽ፣ ወይም ሰዎች ባሉሽ ነገር አይደለም እየተመረሽ ያለሽ። እስካሁንም ያደረሰሽ እሱ ነው። ሲጀመር ክርስትና ደግሞ ጅማሬ እንጂ ፍጻሜ የለውም።
ጌታችን ኢየሱስ ክርስቶስ እስከሚመጣ ማለት ነው። አንቺ ደግሞ ጀምርሽዋል፣ የምትጨርሹ ደግሞ እሱ ሲመጣ ነው ወይ እሱ ሲወስድሽ ነው። ስለዚህ የኔ ውዴት በርቺልኝ፣ እግዚአብሔር ደግሞ ከዚህ በላይ ይርዳሽ እልሻለሁ። ብዙ ማውራት አልችልም ብያለሁኝ። በጣም ነው የምወድሽ። ተባረኪልኝ። እሺ ተባረኪ። ዩዘር ሰላም ነው? ሰላም የለኝ እንደኝ እግዚአብሔር ይመስገን። እግዚአብሔር ይባረክ። አይ እኔ በቃ እንደዚህ ሆነሽ ልብሽ ተሰብሮ ሳይሽ ትንሽ ልቤን ስለተነካ ነውና አንቺ ጀግና ነሽ እና ደግሞ እነሱ ገበያቸውን እየዘጋሽባቸው ስለሆነ ዝም እንደሚሉሽ መጠበቅ እንዲሉሽ መጠበቅ የለብሽም። እነሱ የራሳቸውን ስራ ይሰራሉ፣ አንቺም የራስሽን ስራ ትሰሪያለሽ። አሸናፊው ግን ከአንቺ ጋር ያለው ጌታ ነው። የጠንቋዮች ቤት ይዘጋል እና ጌታ ይከብራል። እኔ አንቺ የእውነት ስትመጪ ወይኔ እንደዚህ አይነት አስተሳሰብ ያላቸው ሰዎችም አሉ በሚል በጣም ነበረ የምከታተልሽ። በጣም ነው እንትን የሚልሽ እና ብዙዎች አሉ እንዳንቺ አይነት ልክ በቀድሞ ወንድማችን ሲናገር እንደነበረው ጳውሎስ ማነው ኤልያስ ብቻዬን ቀረው ብሎ ነበር፣ ግን ለበዓል ነቢያት ያልሰገዱ እንዳሉ እግዚአብሔር ሲነግረው ነበርና ዛሬም እግዚአብሔር በዘመናት መሀል እሱ ራሱን ያለ ምስክርነት የሚተው አምላክ አይደለም። ዛሬም እንደ ትላንቱ ይሰራል። ያ ዘመኑ እየቀረበ ስለሆነ ያ የተጻፈው ይፈጸም ዘንድ እነዚህ ሰዎች ተነስተዋል። እግዚአብሔር ደግሞ አንቺ ጸጋውን ያብዛልሽ፣ በርቺ። በፍጹም ልብሽ በእንደዚህ አይነት ነገር እነሱ በሚሉት ወይ ደግሞ አንቺና ጌታ ያላችሁን ታውቂያለሽ። አንቺ እኛ የምናየው ነገር ነው። የእግዚአብሔር ቤት ቅናት ነው አንቺ እንደዚህ የሚያናግርሽ። እግዚአብሔር ያብዛልሽ። እግዚአብሔር ከአንቺ ጋር ይሁን። ውስጥሽ በፍጹም በእንደዚህ አይነት ምክንያት እንዳይሰበርልሽ ነው ይልዬ። ሌላ የምጨምረው ነገር የለኝም። እሺ ተባረኪ፣ ተባረኩ። ሰላም አየለ፣ ሰላም ነሽልኝ ይሉዬ? እግዚአብሔር ይመስገን ሰላም ነኝ። አሁን ብዙ አልናገርም፣ በቃ ረካብ ምለው ነገር የለም። ምክንያቱም በቃ አሁን ረክቻለሁ። እግዚአብሔር ስሙ የተባረከ። ዝም ብዬ አይደለም፣ ልቤን እየፈነቀለው ነው ምነግርሽ። አንቺ ከዘፍጥረትስ የምጠቅሽ ልጅ ነበርሽ። ቅናትሽን አውቃለሁ፣ የመጽሐፍ ቅዱስ መረዳትሽን አውቃለሁ። የፈራሁት እህቴን ጠላት አግኝቷት እንዳትጎዳብኝ ብዬ ነበር። ማለዳ ላይ በጌታ ፊት ጸልያለሁ፣ አልደብቅሽ። ግን አሁን ብዙ አልናገር፣ መንፈስ ቅዱስ እናመሰግናለን። በቃ ይሄ ነው የምልሽ። ዝም ብዬ አይደለም፣ በእግዚአብሔር ፊት ነው የምነግርሽ። ደስ ብሎኛል በመመለስሽ። የእግዚአብሔር ስም ብሩክ ይሁን። እኛን የጠራን ኢየሱስ ደልቶን አይደለም። ኢሎኔ የኔን ታሪክ ብነግርሽ ይከብድሻል። የኔን ህይወት ብዘክር ይከብድሻል። የእኛ ያልኳቸው ሰዎች የሚገርምሽ ነገር ታምሜ HIV አለበት ብለው ያስወሩብኝ ናቸው። ይገርምሽ ወደ ሙዚቃው ዓለም እገባለሁ ብዬ ወስኜ የነበርኩ ሰው ነው። ነገር ግን ቆም አልኩና ጌታ ሆይ ኢየሱስ ለእኔ እድሜ የጨመርከው እንዲህ እንዲሆን ነው አይደለም። የጻፍኳቸውን ወረቀቶች አቃጥዬ ከዛ በኋላ ከአባቴ ጋር ንስሐ ገብቼ ከማይጥለኝ ጌታ ደልቶኝ አይደለም። እስቲና እውነቴን ነው የምልሽ፣ ደልቶኝ አይደለም ኢየሱስ የምከተለው። ምንም ነገር የለኝም። ነገር ግን ኢየሱስ ህይወት ነው። ያ እንደዘመርኩት እንደጻፍኩት ዝማሬ ኢየሱስ ለእኔ ህይወት እንጂ ሃይማኖት አይደለም። ተረዳሽኝ? እንድንማረር ነው። በዛም ወቅት በቃ ብዙ ነገር አሰብኩ። እንግዲህ አንቺ የገዛ ወንድሞችሽ አንቺ እኔ ትምህርት ቤት እያስተማርኩ እያለሁ ታመምኩ። የመናፍስት አሰራር ተዋጋኝ። ከዛ በኋላ በጨጓራ ብዙ ጊዜ ታመሜ ተኛሁኝ። ብዙም ነገር የሚያወላዛኝ የለም። ወዲህ ወዲህ አሉና ረዱኝ።
ከዛ በኋላ ለካ እኔ አላወኩም የሆነች በጎ አድራጎት ትምህርት ቤት እያስተማርኩ ነው። ከዛ HIV ተመረመር። ለአንቺ ትምህርት እንዲሆንሽ ነው ያሉን ነው መነገርሽ። HIV ከአመት በኋላ ታመም የተነስቼ ስንመረመር HIV የለብህም ተባልኩ እና ከዛ ከኳየር ውስጥ የነበረች ልጅ እዛ ቸርች መጣ እዛ ትምህርት ቤት መጣ። አየለ አንተ እንዴት ነፃ ሆን ካለችኝ ምን ነው አልኳት። እንዴ ኳየሩ ሁሉ ቤተክርስቲያን ሁሉ HIV ያለበት ብሎ አውርቶ የለም እንዳለች ደነገጥኩ። መንፈስ ቅዱስ ደግሞ አባቴ መታማቴን ሰምቶ ነው መሰለኝ ወተት እየጠጣው ነፋፋኝ፣ አወፈረኝ። ከዛ በኋላ እብድ ሆንኩኝ። እኔን አልኳት። አዎ ቀጥታ ሄጄ ሽማግሌዎች ሰብስቤ እጠይቃለሁ ይሄን ነገር ምን አደረግኳቸው? ምን በደልኳቸው? ብዙ ህይወቴን ያበላሹት ለምንድን ነው ብዬ ሄጄ ሽማግሌ ሰብስቤ ጠየቁ። ይሄ እውነታውን ላንቺ ላይፍ እንዲኖርሽ ከዚህ በኋላ ጸንተሽ ከክርስቶስ ጋር እንድትቆሚ ነው። ይህን ለማንም ያልተናገርኩትም በይፋ ማንም ሰው ከዚህ በኋላ ቢጎዳ ጴንጤንን በሚሉ ባስመሰሎች ቢጎዳ ጸንቶ እንዲቆም ነው የምነግርሽ። ሄድኩኝ፣ ሽማግሌዎች ሰብስቡልኝ። እኔ የት ቦታ ነው የት አስመርምረው ነው ይህን ነገር የሚያወሩት እየጠየኳቸው። በዚህን ጊዜ ቤተክርስቲያን ሽማግሌዎች አየለ ኢየሱስ ብዙ ይባላል፣ ኢየሱስ ብዙ ተብሏል፣ ተሰድቧል፣ ብዙ ነገር ደርሶበታል። ስለዚህ ቻል በቃ ምንም ማድረግ አይቻልም አሉ። ከዛ በኋላ እንደገና በቃ ከዛ በኋላ አልደብቅሽም ወደ ሙዚቃው ዓለም ገባለሁ አልኩ። ወሰንኩ። ከዚህ በኋላ ላይፌን አበላሽተዋል። ከመሬት ተነስተው ነው በአገልግሎታቸው አልገባው፣ በራእያቸው አልገባው። እንዴት እንደዚህ ይላሉ ብዬ ወደ ሙዚቃው ዓለም ወደ ዘፈኑ ዓለም በቃ አደርጋለሁ ብዬ አስቤ ወደ 16 ዘፈን ጻፍኩ። 2 የሴት 14 የወንድ ዝም ብሎ የሚጣል ዘፈን አልነበረም። አሁን ኤአይ የመጣበት ጊዜ ቢሆን ኖሮ የኤአይ እንትን ቢኖር ኖሮ እውነቴን ነው ሙዚቃዎቹን ለቃቸው ነበር። በትክክል ደግሞ ተራ ግጥሞች አልነበሩ። ግን በኋላ አሰብኩና ዞር ብዬ ሳየው ኢየሱሴ እንዴት አድርጎ ደም ተፍቼ እንደፈወሰኝ አውቃለሁ። ይሄን ምነግርሽ ተጨምሮልኝ ህይወት የምኖር ሰው ነኝ። እንዴት አድርጎ እግሮቼን እንዳዳነ አውቃለሁ። ማንም በሌለበት ተኝቼ ሳለቅስ በድግምት አሰራር ተታክተን ብዬ የሆነ ቶም የሚሉት ከውጭ መጡ ፓስተር ቶም የሚሉት የረገጥከው ነው ብሎ አገልግሎኝ ተፈውሻለሁ። መንፈስ ቅዱስ ከተለያየ ነገሮች ውስጥ አውጥቶኛል። ያንን ሳስበው ኢየሱስ አንተ እድሜ ጨመርክልኝ ለዚህ ነው አይሆንም አልኩና ዘፈኖቹን አካተልኩ። ንስሐ ገባሁ። እውነት ነው ያስመርራል። የሚሰሩ ስራ ያናድድሻል። ደግሞ ነገር መጋደላችን ከደምና ከስጋ ጋር አይደለም። ከአገልግሎትሽ ጀርባ ሰይጣን አለ። ይህንን ነው ማወቅ ያለብሽ። ጌታ ኢየሱስን አንተ አጋንንት አለብህ አይደል ብለው ፈሪሳውያን እንደገና ትክክል ተናገርን እኮ አንተ እኮ አጋንንት አለብህ አሉት። አንቺ ክርስቶስን ለመምሰል ነው የተጠራ ነው። እግዚአብሔር የልጁን መልክ እንዴት አድርጎ ነው የሚስልብሽ? ልጁ በሄደበት እኛ እውነተኛ ክርስቲያኖች ልጁ በሄደበት ጎዳና መሄድ አለብን። የክርስቶስን መልክ በእኛ ላይ መሳል ይፈልጋል። የክርስቶስ መስል ደግሞ በእኛ ላይ ሲሳል ነገርኩሽ፣ አልጋ በአልጋ አይደለም። መከራ አለው፣ ፈተና አለው፣ የሚቆረቁሩ ነገሮች አሉ። ውትድርና ያሹ ጳውሎስ ለጢሞቴዎስ ሲጽፍለት በጎ ወታደር ሆነ መከራን ተቀበል ይላል። ውትድርና ስንተነት ነው። ሰው ጦር ሜዳ ሄዶ ተዋግቶ አይኑ ይጠፋል፣ እግሩ ይቆረጣል፣ ነፍስም ማጣታል። አንብቢ ሁኔ ከጥሞት 2 ጢሞቴዎስ 2 ላይ ነው የምነግርሽ። ከኪሴ አውጥቼ አይደለም። ውትድርና ቀላል ነገር አይደለም። ውትድርና ነፍስን ያሳጣል። ውትድርና ውጊያ ነው። ውትድርና እንደፈለገ ውሃ መጠማት አለ መራ። እኔ ይሄንን ነው የማውቀው። ይሄንን ነው በቃ የተረዳሁት። አዎ ቸግሮኛል። ሰዎች የደረሱበት ቦታ አልደረስኩም። እውነት ነው። እውቀት አላነሰኝም። አንዳንዴ ስታይ ከኔ ያልተላሻሉ ሰዎች ሙሉ ጊዜ ገብተው እንደሚያገለግሉ እንደሚያጭበረብሩ ብዙ ነገር እንደሚሰሩ አውቃለሁ። ቢሆንም ግን ኢየሱስ ለእኔ ህይወት ነው። አገልግሎቴን በቅድስና ይህን ሰውነታችሁን ያውና የተቀደሰ መስዋዕት አድርጎ አቅርቡ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው። በቃ እኔ መድረካቸውን ይተውት፣ ምናቸውን ይተውት። የማስተምርበት ጸጋ አንድ ቀን ልክልሻለሁ። ስለ መዝሙር እንኳን የጻፍኩት ሙሉ ስልጠና ልሰጣ የትኛውም ቤተክርስቲያን በሻሸመኔ ከተማ ውስጥ ስልጠና ልሰጥበት መዝሙር በሚል የጻፍኩት ርዕሳል አይቀበሉ። ያንንም ስላደረጉ እኔ ጉዳይ አይደለም። እኔ ኢየሱስን የምከተለው ለዘላለም ህይወት ነው የተጠራሁት። ብዙ መከራ አለ። ስለዚህ እህቴ አይዞሽ፣ እኔ ደስ ብሎኛል። የምልሽ ነገር የለም። ሚስጥሬን አውጥቼ የነገርኩሽ ሌሎቹ እንኳን ለሚሰሙት ትምህርት እንዲሆናቸው እንዲህ ናቸው። አስቢ፣ ምንም የሌለበትን ሰው HIV ያለ ትዳርሽ ሁሉ አይደለም የሚበላሸው። ከዛ በኋላ አንቺን ማን ይፈልግሻል ሲል ጠይቅሽ፣ እኔን እንደዛ ብለውኝ እዛ ቤተክርስቲያን ውስጥ ማግባት እችላለሁ።
ያንን የሰማ ትዳር ከኔ ጋር መመስረት ይችላል። ያው እግዚአብሔር የረዳ ተመርምረን ነፃ ነው ሲባል ነው የምንቀበለው። እስከዚህ ነው ክርስትና፣ እስከዚህ ነው። ግን ቢሆንም ኢየሱስን አልካድኩትም። አሁንም በእጁ ላይ ነኝ ያለሁት። መንፈስ ቅዱስ ነው የሚገርምሽ ነው ቀለቤን የሚሰፍርልኝ፣ አሁን ያለውን ነገር የሚሰራልኝ መንፈስ ቅዱስ ነው። ስንታመንለት ይታመናል፣ ስትቆሚለት ይቆማል። ክርስትና ውትድርና ነው። ክርስትና ውጊያ ነው ልልሽ ነው። አሁንም የሚመች ነገር እንዳትጠብቂ፣ አሁንም የደላ ነገር እንዳትጠብቂ ነግሬሻለሁ። ህይወት ነው፣ ኢየሱስ ነው። በምንም አንቀይረው። ቁሚና ጽኒና አገልግይ። እግዚአብሔር የሰጠሽን ነገር አውጪ። እኔ ቃል መረዳትሽ በጣም ነው የሚደንቀኝ። በጣም ለአገልግሎት የምመኝሽ ልጅ ነሽ። ያው አንቺስ በሴት አስተምሮ አታምኝም። ቢሆንም ግን እግዚአብሔር የቃል ሙላት ሰጥቶሻል። እኔ ከዘፍጥረት እስከ ራእይ አንዳንድ ጊዜ የምጠቅሻቸው ጥቅሶች የምትስያቸው በመጽሐፍ ቅዱስ የክርስቶስን ማንነት የመንፈስ ቅዱስን ማንነት የምትስያቸው እንትኖች በጣም ነው የሚገርመኝ። እኔ በጣም ነው የሚደንቀኝ። እህቴ ጽኒና ቁሚ። እግዚአብሔር ከአንቺ ጋር ይሁን። ስላየሁሽ እጅግ ደስ ብሎኛል። ጌታዬን አመሰግናለሁ። አባቴን አመሰግናለሁ። ስሙ የተባረከ ይሁን። በጸሎት ከአንቺ ጋር ነን። አይዞሽ፣ በርቺ፣ ሰላሙኝ፣ በርቺ ነው የምልሽ። ጨርሻለሁ። አሜን አሜን። ታፉ ሰላም ነው? የላየ ደህና ነሽ? እኔ እናት ሰላም ነሽ? እግዚአብሔር ይመስገን። አይ ትናንትና ማታ አንድ ሜሴጅ ደረሰኝ። ኤሊያናን ገፍተው አደከሟት የሚል ሜሴጅ ነው ያየሁት። እኔ ጋር ነው የመጣው ሜሴጅ፣ በውስጥ ነው። ከዛ ለእንትንሽ ውስጥ ገባ፣ አካውንትሽ ውስጥ ማለት ነው። ማለት ምንድን ነው ምን አረጓት? ከዛ ሳየው ነው አላምንም አልኳቸው ማለት ነው። በቃ እሱን ተውኩት፣ አሁን ይቅር እሱና። አንድ ነገር ማለት ፈልጋለሁ። ኤሊያና የምትሟገችው እዚህ ጋር 300 ምናምን ሰው አለ፣ አዳምጡ። እሷ የምትሟገተው ኤሊያና ከቲክቶክ የምታገኘው ገንዘብ የለም ወይ ላይፏ ላይ የሚጨምሩላት የሚከፍሏት ደሞዝ የላትም። ሰዎች ከዚህ እንዲያመልጡ፣ ሰዎች ከዚህ እንዲድኑ፣ ሰዎች ከዚህ እንዲማሩ ነው እየተሟገተች ያለችው። ማንም ከፍሏትም አይደለም፣ ማንም አቁሟት አይደለም። የአባቴ ቤት መነገጃ ሆነ፣ የአባቴ ቤት የወንበዴዎች ዋሻ ሆነ። ስለዚህ ያንገበግባታል፣ ወንጌል ስለገባት ነው። ኤሊያናን የምትቃወሙ ሰዎች ጴንጤ ልትሆኑ ትችላላችሁ፣ አላቅም፣ የሆነ ስም ሊኖራችሁ ይችላል። ነገር ግን እውነት ወንጌል ገብቷችሁ ከሆነ እዚህ አካውንታ ውስጥ ፒቲሽን ብላ ያስቀመጠችዋለን። 300 ሰዎች አላችሁ አይደል? ትፈልጓታላችሁ ኤሊያና። እስቲ ግቡና ፖስት አድርጉ። እስቲ ግቡና ፔቲሽኑን ፈርሙ። እስቲ እንያችሁ እስቲ ፈርሙ። ምን እያደረገች ነው ኤሊያና? ለግሏ ነው ወይ ይሄንን እየተሟገተች ያለችው? እውነት የሆነው እሷ የምታምነው እውነት የሆነው ወንጌል ሲዋረድ፣ እውነት የሆነው ወንጌል ሲሰደብ ስላየች ነው እየተቃጠለች። ምንድን ነው? ለምን ጨጓራውን ትልጣለች? ለማብላ ማን ይከለክላታል? የአደጋ ሀገር ላይ ነው የምትኖረው። እንደፈለገች መኖር ትችላለች። ሰርታ የምትኖር ሴት ናት። ማንም ደሞዝ የሚከፍላት የለም እዚህ። ዛሬ እውነት ኤሊያናን ትፈልጋል። እስቲ የዛ ያስቀመጠችውን ለጠቅላይ ሚኒስተሩ ይድረስ፣ እነዚህ ወንበዴዎች፣ እነዚህ ሌቦች ይጋለጡ የሚለውን ፔቲሽን ፈርሙ። ትፈርማላችሁ? እስቲ ግቡና ሂዱና ደው ሼር አድርጉ፣ ሪፖስት አድርጉ። እስቲ 3 ሰው ነው ሪፖስት ያደረገው። 3 ሰው ነው። እኔ አንድ ሌላ ሰውና አንድ ሰው ነው ሪፖስት። 3 ሰው አይቻለሁ። እኔ ጋር እያስመሰሉ ሪፖስት ያደረጉትና ማለት ነው። ሪፖስት አድርገናል እህቴ ብለው 2 ደቂቃ ሳይሞላው ከሪፖስት ያወጡታል። በጣም ነው የሚያሳዝነው። እስቲ ሪፖስት አድርጉ። እዚህ ጋር 6 ሰው የተቀመጣችሁ እንኳን ግቡ፣ አካውንታ ውስጥ ሪፖስት አድርጉ። እስቲ ምንድን ነው ያደረገችው? ወንጌል እየተቃወመች ነው አይደለም? የወንጌል ጠላቶችን እነዚህ ሌቦች፣ ወንበዴዎች፣ እኔ መናገር ያልቻልኩትን አንተ መናገር ያልቻልከውን እሷ ናት እየተናገረች ያለችው። እሷ ናት ወንጌልን አታሰድቡ ነው ያለችው። በሐሰተኝነታችሁ የኛን ወንጌል አታሰድቡ፣ የኔ ወንጌል ንጹህ ነው ያለችው ኤሊያና። ሌላ ያለችው ነገር የለም። ስለዚህ ሳፖርት አድርገናታል አላረግናትም። ዛሬ ቆጫችሁ ምንድን ነው? እስቲ ሳፖርት ከጎኗ ቆማችኋል ወይ? ጠይቂልኝ እስኪ። ቆማችኋል ወይ? ከኤሊያና ጎን የቆመ ሰው አለ ወይ? ኤሊያና ጋር አይዞሽ አለን፣ ሪፖስት እናደርጋለን፣ ሼር እናደርጋለን ብላችኋታል።
ስራዋን ትታዚህ ስራ 3 ቀን ሙሉ እጄ እስኪገነጠል እንደዚህ ሪፖስት በ5 ደቂቃ ውስጥ ያነሱታል ገብተው ማለት ነው። እዚህ ያስመስሉና ገብተው ሪፖስቱን ያነሱታል። እኔ ደግሞ ተከትዬ ማትችሉ ከሆነ ድጋሚ ሪፖስት አይደረግም። ድጋሚ ሪፖስት ስታረጉት ይነሳል። አንዴ ሪፖስት ካረጋችሁ ታቆሙ። በቃ አትንኩት። ደግማችሁ ሪፖስት አድርጉት። ግቡና ሪፖስት አድርጉት። አትንኩ ድጋሚ። ለምን እንዲደርስልን እንፈልጋለን። እኔ እንዲያሰብኩኝ ነበረ። እውነት አልኩኝ። እስራኤል ዳንሳ ትናንትና አደባባይ ሴቶች ወጥተው ደፈረን አዋረደን ሲሉ መንግስት ዝም አለ። አንድ ቀን ግን ጌታው ያልኩት ጌታ አንድ ቀን ግን ፍርድ ይመጣል አልኩት። አንድ ቀን ደግሞ ዩልሲ ታይዋለሽ። እግዚአብሔር እንደሚፈርድ አይቀርም። እግዚአብሔር ይፈርዳል። ሌቦች ናችሁ፣ አታላዮች እያየናችሁ ነው። የውሸት ትንቢት፣ የውሸት መልእክት፣ የውሸት ሐሰተኞች ናችሁ ነው ያለችው። አዎ አድክማችሁ አቡና ቆሞ ሲናገር እንዲሉታል። ሂድ ሺሻጋ ሂድ፣ ወደ ጫት ተመለስ፣ ወደ ጫት ሂድ፣ ተመለስ ወደ ጫት ሂድ፣ ወደ ጫት ይሉታል። ጌታ ምስክር እያየሁኝ እኮ ነው። ሂድ ወደ ጫት። ለምን ማን እንደሚል ታውቂያለሽ? ኢየሱስ ዋናዬ ነው፣ ኢየሱስ ምናምኔ ነው የሚል ሪፖርት ፕሮፋይል ያደረጉ ናቸው። አንቺ ሂድ ሲኦል ግባ፣ አንተ በሄድክበት ቅጥል ባልክ ሚሉ ማን መሰለሽ? መዝሙር ፖስት ያደረጉ እነዚህ ናቸው ይህንን የሚያደርጉት። እንዴ የቱን ኢየሱስ ነው ያወቃችሁት? ወንጌል ሲሰደብና ሲዋረድ ግድ የማይላችሁ የሆነ ሳምበዲ የሆነ የእናንተ ሂሮ ታቦትን ትቃወማላችሁ። እንዲ ያላችሁ እኮ እናንተም ታቦት እያንዳንዳችሁ ነካሽብን ብላችሁ የምትሳደቡ የምታዋርዱ እህታችሁን ስለተነካባችሁ እውነትን ነው የተናገረችው። እስቲ ቆሙ። ያወጣችሁን ቪዲዮዎች ላይክ በማድረግ ሼር በማድረግ ከእሷ ጎን መሆናችሁን አሳዩ። ተወዷል። እንወድሻለን። ኦፍኮርስ እንወዳታለን። ግን ስራዋን ሳፖርት እናደርጋለን ወይ? ኃጢአት ነው ወይ ያደረገች ያለችው? ወንጌልን አትንኩ። ይሄንን ኢየሱስ ዋጋ የከፈለበትን መስቀል ላይ ተንጠልጥሎ ደሙን ያፈሰሰለትን ንጹህ ወንጌል ስበኩ ነው ያለችው። ከሐሰት ውጡ ነው ያለችው። በደሞ በሐሰተኞች አትበሉ ነው ያለችው። መድኃኒታችሁን አትጣሉ፣ ሐሰተኞች አታሏችሁ ነው ያለችው። ምን አለች? ምንም። ስለዚህ ኤልዬ እግዚአብሔር ዋጋሽን ይከፍልሻል። ይሄን ነግርሻለሁ። ጌታ እንዲህ ነው ያልኩት ትናንት ልክ ሲሰማ፣ ጌታ ወይ ደከማት አልኩት። በቃ ደክሟታል፣ አግዛት አልኩት። ጌታ አግዛት፣ ጌታ ወይ ደከማት፣ እህቴ በቃ ደከማት። ደክሟት እኮ ነው፣ በጣም እኮ ይደክማል። እናንተ ይሄንን እኮ እያደረገች ያለችው ውስጧ ስለሚነድ ነው። የራሳቸው ጉዳይ ብላ ማን ይከለክላታል? ለምን ትመጣለች? እዚህ ደስ ብሏ መዝሙር ዘምራ እልል ብላ ጨፍራ ምናምን ትሄዳለች። ማን ይከለክላታል? ደከማት። ጌታ ሆይ አግዛት አድርጉት። ጌታ ደግሞ ጌታ እያገዘሽ እንደሆነ በእርግጠኝነት አምኛለሁ። ደግሞ እኛ ከጎንሽ አለን። እኔ ከጎንሽ እንዳለው እውነት ሁሌም ነው የምነግርሽ። ሁሌም መጥቼ አይቼሽ ላይክ አድርጌ መግባት ካላስገባሽኝ ከወቅታችሁኝ ነው የሚሄደው። ዛሬ ግን እዚህ ጋር ያላችሁ ሰዎች ሪፖስት ስታደርጉ ማየት ፈልጋለሁ። ሼር ስታደርጉ ማየት ፈልጋለሁ። ከጎኗ መቆማችሁን እንድታሳዩት እፈልጋለሁ። ደግሞ የሚያግዝሽ የእግዚአብሔር መንፈስ የማይጥል የማይተው ከአንቺ ጋር እንዳለ በጣም እርግጠኛ ነኝ። ምድረ ጠንቋይ ሲሟርትና ሲደግም የፈለገውን ማድረግ ይችላል። የፈለጉትን ለምን አብዱ። መቃወማችንን እንቀጥላለን። እውነትን የሚሸቅጡትን ሸቃጮች እንላቸዋለን። ሌቦች ጠንቋዮች እንላቸዋለን። ከእግዚአብሔር ቃል ውጭ የሚያወሩትን እንቃወም። እኔ ከጎንሽ ነኝ። ኢትዮጵያ አይደለም ያለሁት፣ ግን በውስጥ ስልኬን ሁሉ ልክልሻለሁ። ከጎንሽ ነኝ። ሁሌም አብሬሻለሁ፣ እቆማለሁ። ስለዚህ አብራችሁ መቆማችሁን አሳዩ። ከእህታችን ጋር ሂሉ እወድሻለሁ። ተባረኪ የኔት ሂሉ። እንዴት ነው ሪፖስት የምናደርገው? እባክሽ ንገሪኝ። ሪፖስት ለማድረግ ሪፖስቱን ያኛው ቪዲዮ ኦልሬዲ ደርሶታል። እንግዲህ መንግስት ይሄ ሁሉ 500 ግማሽ ሚሊዮን ሳይቶች ሌላ ጊዜ ግን እንዴት ነው ያኛው አልደረሰም ማለት አይቻልም። ያኛው ደርሶታል ለመንግስት። ሌላ ጊዜ እንዴት ነው የምናደርገው? ልቡን አራርቶት ውሳኔ ላይ ይድረስ እንጂ ደርሶታል። ይሄኛው ግን ፒቲሽኑን ነው እሷ ያለችው እሷ መፈረሙን ነው ያለችው። ባዮ ላይ ነው ያለው እንትኑ ይሄኛውን ቪዲዮ ነው ያለችው። ኦኬ 200 ሰው እንኳን አልፈረመም። እዚህ ጋር እየመጣ እኔ ጋር ስንት ሺህ ሰው ይጮሃል።
ሺህ ሰው ነው 100,000 ሰው ይጮሃል መጥቶ ግን የፈረሙት ሰዎች ግን 180 ሰዎች ብቻ ናቸው መተው የፈረሙት። አየዋለሁ ጠይቅና እንትን እላለሁ። አየዋለሁ። እሺ ሰላም ሁኚልኝ። እሺ ሰላሙን። እሺ ወይሻለ ሌላ እየተባረክ በውስጥ ስልክ ልክልሻለሁ። አየለን ቆይ ኦኬ አየለን መርዳት የምትችሉ ሰዎች ካላችሁ ስራ የተወሰነ ስራ መስጠት የምትችሉ ማለት ያለበት ሁኔታ በጣም ጥሩ ስላልሆነ ስራቱ ምንም እናት አባት ዘመድ ወገን የለውም ብቻውን ያለው መርዳት የምትችሉ ሰዎች ስራ አቋርጦ ነው ያለው ምንም ነገር ባዶ ነው ያለው ማለት ነው ለጊዜው። ስለዚህ መርዳት የምትችሉ ሰዎች ካላችሁ በስራ የምታግዙት በሌላም የምታግዙት ሰዎች ካላችሁ ኮንታክት አድርጉት። የት ነው ያለው? ኢትዮጵያ ነው ያለው። እሺ ፎሎ አድርጌ ያለው ፎሎ መልስልኝ። መከራ ውስጥ ነው ያለው በጣም ከባድ መከራ ውስጥ። ስለዚህ በስራም በሌላም ከጎኑ መቆም እኔ በምንም አይነት ከዚህ ኮንታክት ማድረግ ማንንም አልችልም በዚህ ሰዓት ላይ ያለውበት ነገር አደጋ ስለሆነ ዙሪያ ማለት ነው። ስለዚህ ኢትዮጵያም ያላችሁ ሌላም ቦታ ያላችሁ ሰዎች ኮንታክት አድርጉት። በማንኛውም ሁኔታ በስራም ይሁን በሌላም የምትደግፉበት ነገር ሁሉ ካለ ደግፉት። በቃ ባዶ ቤት ውስጥ ጨለማ ቤት ውስጥ ብቻውን ያለው ምንም በቃ ያለ ምንም ባዶ ማለት ነው የሚበላ ምንም በሌለበት ቤት ውስጥ። ስለዚህ ከጎኑ ብትቆሙ ሂሉዬ ስልኩን በውስጥ አስቀምጥ። ስልኩን በውስጥ አስቀምጥልን ለሁላችንም። በውስጥ በኩል ሜሴጅ ላይ አርግልኝ፣ ለኔ አርግልኝ። እሺ ሜሴጅ ለኔም አስቀምጥልኝ። እሺ በቃ ይኸውልሽ ለኔም አስቀምጥልኝ። ኮሜንት ልቀቀው እንዴ ይሉ በኮሜንት ኖ ኮሜንት በቃሽ ኮሜንት ስለተዘጋ ለኔም አስቀምጥልኝ። እሺ ወይ ይሉ ላንቺ ልስጥሽናስታቸው ላንቺ ልስጥሽናስታቸው ላንቺ በቃ ልክልሻለሁ። ሄሉ እሺ ምን አልከኝ? አምሳ ላንቺ ሸጥል እንትን አሁን እዚህ ጋር ሁሉም ላንቺ እንትን ስለሚቀርብሽ የለም እሱ ስልክ ቁጥሩን ይስጥሽና እኛ አንቺን ፎሎ ስላደረግን እኔ ፎሎ አድርጌዋለሁኝ በውስጥ ለኔም ስልክ ቁጥሩን ላኪልኝ። እሺ ልክላችኋለሁ። ሌሎቻችሁም ማገዝ የምትፈልጉ ወይ ልክፈተው ኮመንቱን ምናልባት የሚያገዙ ሰው ያለበት ነገር ከባድ ስለሆነ ነው። አያችሁ ኢየሱስም ብሎ ነው ይሄን ሁሉ ስቃይ ያለው። እናት አባት ቤተሰብ ወንድም ዘመድ ዙሪያው የሌለው ሰው ነው። በዛ ላይ ትንሽ ያሟል። ባዶ ቤት ውስጥ ነው ያለው። በቃ የሚቀመስ የሌለበት የቤት ኪራይ ሁሉ አልተከፈለም። በብዙ ስቃይ ውስጥ ነው ያለው። አልከፈትኩትም እንዴት ነበር የዘጋሁት? ይሰማል። ቆይ ኮመንት ልክፈት። አይ የሚያግዙ ሰዎች ከስር ሊኖሩ ይችላሉ። ሴቲንግ ስልኬን ልስጥሽ ላንቺ ልላከው። አካውንትህን ታግላ ይደረግ። አካውንቱ ምን ትላላችሁ? ችግር የለም ሰጣችኋለሁ። በቁጥር ከተጻፈ እንትን ሊሰጥሽ ስለሚችል እሱ በአፉ ይንገረንና መጻፍ እንትን ቁጥር ከተጻፈ አካውንትሽ ለአንቺ ጥሩ አይደለም። በቁጥር ቪዲዮ ስሪለት። አይ እንደዚህ አይነት ነገር አልሰራም። ቪዲዮ የምታግዙ እንደዚህ አይነት እኔ አሁንም ያለበት ሁኔታ በጣም መጠን ስላለፈ ነው እንጂ እንደዚህ አይነት ነገር ውስጥ እንደማልገባ ተናግሬያለሁ ከዚህ በፊት። ግን አካውንቱ ብቻ ለጥፊ ኤሎ እዚህ ጋር በፊደል ይጻፍ። እኛ እናግዛለን፣ ችግር የለም ባለን እናግዛለን። አካውንቱ ብቻ ለጥፊው እኔ ወስዳለሁ። አሁን ቶሎ ስክሪንሾት አድርገን እንወስዳለን። ኦኬ አካውንትህን ስትሰጠኝ እኔ ጽፎ ቆይ ልጻፈው። ኤሉ በቁጥር ሳይሆን በፊደል ደባልቀሽ ጻፊው። እንዴት ነው በፊደል የሚጻፈው? ቁጥርና በፊደል አለ አይደለ? እንደዛ 1000 ብለሽ አሁን ቁጥሩ ያው ጅማሬ ኢትዮጵያ ንግድ ባንክ ሆነ 1000 ስለሚሆን 1000 በይና ከዛ የቀረውን ቁጥር ጻፊ። ኦኬ 1000 ይቀር ቪዲዮ ብቻ ማንኛውም ቪዲዮ እኔ ለምንድን ነው ያዞረኝ? ተጣመም ያለው ሰዎች
ፊቴ ወደ ግራ አነቀኝ። በምንድነው ወደ ገብቼ አጣጣምሜ ተጣምሜ ወጣሁት። ኖርማል ነው። እዚህ ጋር ኖርማል ነው አይደለም። እንዴት ነው? አይ እኛ ጋር ኖርማል ነው። ምንድነው የነካሁት? ፊቴ ወደ ግራ አነቀኝ። ግን እዚህ ኖርማል ናች፣ ምንም ማለት ነው። ኖርማል ለእኔ ግን የሚታየኝ እንትን ሽፍት አድርጓል ፊቴ ማለት ነው። ኖርማል እናንተ ፊቴ ኖርማል አይደለም። ኖርማል ነው፣ ኖርማል ነው። እሺ ቆይ ልጻፈው። እሺ ጥሩ፣ ለእናንተ እንደዛ ነው የሚታየው። እኔን ደግሞ የሚያሳየኝ እንትን አድርጉ ነው። እሺ ቆይ ልጻፍ፣ ኮመንት ላይ ልጻፈው። በቃ ኮመንት ንገረኝ። 1000 የሚለውን በአጭሩ ጻፍ ይሆን አይደል ያላችሁኝ? 1000 እሺ 32 83 17 536 ቆይ ኮፒ ፔስት ላድርገው። የምትይዙት ስልክህንም ተናገር። ሁለት ስልክ ነው ያለኝ። አንዱ የስራ ስልክ የነበረ ነው። ይሄኛው ግን 0926 እንዴት ነው ፒን ራሴን በራሴ ፒን ማድረግ እችላለሁ? የራሴን ሜሴጅ እዚህ ጋር እንትን አሁን 300 ምናምን 400 ምናምን ሰዎች ስላሉ እንትኑ ስለተጻፈ ስክሪንሾት አድርጉ። እኔም እየጻፍኩት አድርጉ። ስልክ ፈለጋችሁ? አካውንቱ በቂ አይደለም? ያስፈልጋል ስልኩ? አየለ በቀለ ነው። አየለ ከበደ ነው። አየለ በቀለ ደምሴ ነው። ትንሽም ብትሆን እራሱ ሲጠራቀም ብዙ ነው የሚሆነው ከብዙ ሰው። እኔ እንደዚህ አይነት ነገር ውስጥ ገብቼ አላውቅም። በእርግጥ ግን እሺ፣ ግን ያለበት ሁኔታ በጣም ከባድ ስለሆነ ሆስፒታል ምርመራ ያለበት እራሱ አልሄደም። ጨለማ ቤት ውስጥ ብቻውን ያለው ምግብ የሚቀመስ ቤት ውስጥ የለም። ዛሬ ሄድኩኝ። ስምህን ጻፍ አየለ፣ ስምህንም ሙሉ ስምህን ጻፍልን እዛ ላይ። አይ ልጻፍለት፣ ጻፊለት ሙሉ ስምህን። አቤት ዛሬ አንድ ወንድም ልቆልኝ ብር 2000 ብር ምርመራ አድርጌያለሁ። ተመረመርኩኝ። ይሄ የሆነ ሙካክሲሊን የሚጠቃ መድኃኒት ምናምን ሰጥተውኛል። እግዚአብሔር ይባረክ። ዛሬ ተመርምሬ መጣሁ። 1700 ብር ምናምን እንትን ወጪ አድርጎልኝ ወንድም 2000 ብር ልኮልኝ ተመርምሬያለሁ። አሁን ትንሽ ጤንነት ያገግማል ብዬ አስባለሁ። ያው የባጃጅ ቀለም ስለምቀባ ገብቶሻል። አሁን ነዳጅ ተወደደባቸው። እነሱ ቀለም ከማስቀባት እንኳን ቀርቶ ማሳተብም አይችሉም። ያው ከተማችን ደግሞ የሆነ በልማት ጉዳይ ፈራርሳ እኔ እየዞርኩ ነው የምሰራው። የሚገርምሽ እንደ ሊስትሮ እኔ እውነት ስራን ሰው አይንቅም። እንደ ሊስትሮ ቀኑ ሙሉ እየዞርኩ ነው። ትንንሽ ፍራንክ ነው መለቃቀሙ። ከ20 ብር አንስቶ ካገኘው 100 ብር 200 ብር 300 ብር ያው በዚህ የሚሉ ሰዎች አሉ። ስልክህንም የሚሉ ሰዎች አሉ። አንዳንድ ሰዎች ስልክ ደስ ካላቸው ሰጣቸዋለሁ። አስረዱኝ የምትሉ ሰዎች አይ ችግር ውስጥ ያለ አሞታል፣ ስራ ያስፈልጋል፣ ቤተሰብ የለውም፣ እናት አባት የሚያግዘው አጠገቡ ያለ ሰው ማንም የለም። እንደዚህ አይነት ከገንዘብ ጋር የተያያዘ ነገር እንትን ቢያላቀም ካለበት ሁኔታ የተነሳ ማገዝ የምትችሉ አሁን እዛ ኢትዮጵያ ለሚገኙ ሰዎች ምክንያቱም በአካል መጥተው ሊጠይቁ የሚፈልጉ አሉ። በእጃቸው ይዘው ደግሞ የሆነ ነገር ሊሰጡ የሚፈልጉ አሉ። እንደ ቀለብ እንደ የሆነ ነገሮችን ሊሰጡ የሚችሉ አሉ። እዚህ ደግሞ እኛ ከሀገር ውጭ ያለ ሰዎች ብር ነው ልንገራቸው። ቀስ ብለህ ስልክም ታስቀምጣለህ። ነገራቸው ሞባይል ላይ ማስገባት የሚፈልጉ ሰዎች በቃ ኮመን ስልኬን 0916 እሺ 0916 83 63 46 ሰሙ ሰምታችኋል። ይሄው ጽፈው 16 83 63 46 ወይም 26 51 03 11 ወይም 26 83 46 ይሄ በስራ መሰራበት ነው። ሌላው 26 51 03 11 26 51 03 11
አየህ እግዚአብሔር በማንኛውም አቅጣጫ ይመጣል ለታመኑት። እኔ አሁን ሁሉ ሰው አለ የምደራደርበት ነገር አይደለም። ትረዳሽኝ? ለቤተ ክርስቲያን እንኳን ይሄ የሚስጥር ነገር አጋጣሚ ከአንቺ ጋር ስለሆንኩ የአንዳንድ ነገሮችን ስላጫወትኩሽ ነው። ደግሞ ወደኋላ የማፈገፍግበት ነገር አይደለም፣ አልደብቅሽም። ወይም ራሴን አስመስዬ ግብዝነት አላደርግም። የሰው ልጅ አፕ ኤንድ ዳውን ህይወት ያሳልፋል። ምንም ማለት እኮ አይደለም። ሰዎች በአንድ ምሽት ይለያሉ፣ በአንድ ምሽት ያገኛሉ። ስለዚህ ምንም ማለት አይደለም። ግን እየጣርኩ ነበር። በቁጥር አትጻፉ ያዘጋባታል፣ ቁጥር አትጻፉ ያዘጋባታል ይላሉ። ያዘጋል መሰለኝ። ቁጥር አትጻፉ፣ ቁጥር በቃ ጻፉ በቃ። እሺ ይሉ አመሰግናለሁ። ሰላሙን ሁሉ እየሰማሁ ነው። እሺ በፊደል ኦኬ። ኤልያዬ እናረጋለን። እሺ ከጎኑ ነን አለሁልሽ። እንትን እጽፍልሻል፣ ስልኬን በውስጥ ልክልሻለሁ። የሆነ ትልቅ ነገር ጭንቅላታችሁ ውስጥ አስባችሁ ሳታደርጉለት ከምትቀሩ አሁን አረግለታለሁ። ትንሽ ነገር አሁን አረጋለሁ፣ እነግርሻለሁ፣ ልክልሻለሁ። እንትን ሪሲቱን አሳይሻለሁ። ተባረኪልኝ። እሺ ልክልሻለሁ፣ ስልኬን ደግሞ በውስጥ እሺ፣ ዋትስአፕ ላይ አዋሪኝ። እሺ ኢሉ ኮመንቱን ዝጊው በቃ። ያ እንትን ኦኬ ይውለት ብዬ ነው። ትንሽ ደቂቃ በኋላ ትንሽ ጠብቂያቸው። እሺ አይ እንትን ስለሚል ይውለት ብዬ ነው። እንትን ስለሚል ነው የሚያግዙት ሰዎች። ኦኬ ትንሽ ጠብቂ። እሺ እንደሱ ከሆነ ትንሽዬ አትስጊ ይላሉ። ስልክ ሰለቸኝ እኮ ንዝንዝ ጭቅጭቅ ሰልችቶኝ ነው ኮሜንቱን የምዘጋ። አረ ዝጊው። ሲጀመር ኮሜንቱ ሲዘጋ ነው የሚሻለው። ለአንቺም ለእኛም ቢሆን እንደዛ ነው የሚቀለን። አታፍኑ። የዩ ጭፋዎች ምን ፈልጋችሁ ነው ሪኩዌስት የምትልኩልኝ? ምን ቀራችሁ? ፌዝ የጻፈው እሱን ያዙት፣ በጽሁፍ ስለጻፈው ማለት ነው። ምትችሉ እኔ የጻፍኩትን ፒ ያደረጋችሁ አንዴ ስክሪንሾት አድርጉት፣ ፔስት እንበለው። ከዛ ኮመንቱ ቢዘጋ መልካም ነው። ምትችሉ እኔ የጻፍኩትን ኮፒ ብላችሁ ፔስት በሉት። በቁጥር ስላልሆነ ችግር የለውም። ጥሩ ህይወት ኖር ነበረ ምናምን ብሏል። ቤተሰብ የነበረው ጊዜ ከዛ እናትና አባቱ ሲሞቱ ዘመድ ነበር ያሳደገው። አምጥቶ አውጥተው ጣሉት። መጨረሻ ላይ በብዙ መከራና ስቃይ ውስጥ ያሳለፈው እንደነገረኝ ነው። እኔ አላውቀውም፣ ያው የነገረኝን ታሪክ ነው እየደገምኩ ያለሁት። ከዛ በዘመድ ቤት አልሆነም፣ አውጥተው ጣሉት። ባጃጆች ጋር ምናምን እሰራ ነበረ ቀለም እየቀባባው፣ ያም አልተሳካም። ቤንዚን አለቀ ብለው ስራ አቆሙና ባዶ ቤት ውስጥ ነኝ ያለሁት። የቤት ኪራይም አልተከፈለም፣ የምግብም የለም፣ ምንም የለም። ጨለማ ውስጥ ነኝ ያለሁት ስላለኝ ነው። እኔ ደግሞ በጣም ፈራሁኝ፣ ምክንያቱም ዙሪያዬን በእሳትና በጠላት ስለተከበብኩ እንጂ ከገንዘቡ ሳስቼ ምናምን አይደለም። በምን መልኩ እንደሚመጡብኝ አላውቅም። ከሐሰተኞቹ ጋር ትግሉ የሚያበቃው መቼ ነው? ቼሌ ከዚህ በኋላ ሲጀመር አንቺ ራስሽን ጠንከር ብለሽ ያው ከእግዚአብሔር በታች ራስሽን መጠበቅ አለብሽ። ከምንም ነገር ቢሆን በቃ ከዚህ በኋላ ራስሽን መጠበቅ ነው ያለብሽ። አንቺ ለነሱ እንትን ብትይ ለነሱ ደስታ፣ ለኛ ነው ሀዘኑ የሚተርፈው።
እነሱ እኮ ትላንት ራሱ የምር ኮሜንቶቹን እያልሽ ከሆነ አይዞሽ እንወድሻለን የሚሉ ሰዎች ናቸው። የሆነ በዛችሁ ሰዓት ተገልብጦ የሆነ በቃ ማይሆን ኮሜንት ጻፉ ነበር። አንድ ገና እኮ አንድ መስመር መናገር ሲጀምር እኮ ነው የተከረበቱት ባንዴ ማለት ነው። ምን ሆነሽ ነው ራሱ ብሎ የጻፈ ሰው ወደ ስድብ ሲመጣ እንደውም ቆየሽ ተጠረጊ ምናምን ዶንኬር አንቺ ደንታ ሊሰጥሽ እኮ ላንቺ ብር ያዝልሽ ህግ አምላክ ፌስ ደግሞ ማለት ነው። አረ አልወጣም አልኩት። አረ ዘግተሽ ውጪ ሲል ነበር። እንደውም ያነበብኩት ያንተን ይሄንን ነው። ሌላ አላለም እየለመንኩ ነበርኩ። ዘግተሽ ውጪ ነው ያንተን ሰምቼ እየለመንኩ ነበር። እባክሽ እኔም እኮ ብዬሻለሁ። እኔም እኮ ዘግተሽ ውጪ ብዬሻለሁ። በቃ ዘግተሽ ወጥተሽ ጸልይ እኮ ነው። በነገራችን ላይ እቺ ጽዮን የምትባለው ሴትዮ ደግሞ ረስቼዋለሁ። ምን አይነት መንፈስ ይዛብኝ እንደምትገባ አስታወሳችኋት? የሆነ በፌክ አካውንት የምትገባ የሆነች ትልቅዬ ሴትዮ ጽዮን የምትባል ባለፈው ተመሳሳይ እንደዚህ አይነት ነገር ነው የገጠመኝ። ያው በዚህ ልክ አፌን አልከፈትኩም እንጂ ወጥቼ አንድ አይነት ነገር እንዲታረብሽ ምናምን ላይቭን ዘግቼው ነው እሷን ላይቭ ላይ ሳስገባ ይሁን የሚበጠብጥ መንፈስ አለ ይዛብኝ የምትመጣው። ባለፈው የምታስታውሱ ከሆነ እሷን አስገባሁኝ፣ እንዱ ተበጠበጥኩኝ፣ ከስርም ጨማመሩልኝ። ላይቭን ያፍናከፈትኩኝም ወረድኩ፣ ዘግቼ ወረድኩ የዛን ቀን። አሁንም ስትገባ እንደዚህ በተደጋጋሚ ስትገባ ላይቭ ላይ ስትቀመጥ እንዲህ አይነት መንፈስ ነው የሚረብሸኝ። ቦልኪያት እንደገና ከብሎክ ውስጥ አወጣኋት። እንደዚያው መንፈስ ረበሸኝ ብዬ ሰው ልቦልክ ምናምን ብዬ መልሼ ከብሎክ ውስጥ አወጣኋት። ያወጣኋት ቀን መጣች። ያወጣኋት ቀን ያ ሁሉ ጉድ ተፈጠረ። ትናንት ማለት ነው። ከየትኛው ጥልቅ እንደተላከችብኝ አላውቅም። ሲጀመር ከዚህ በኋላ የሆነ ያለ አይደለም ሰዎችን ብዙም እንትባት በቃ ማስተላለፍ ያለብሽን መልእክት ብቻ አስተላልፈሽ በቃ የሆነ የሰዎችን ኮሜንት እንኳን ማየት የለብሽም። በቃ አንቺ ማሳለፍ የምትፈልጊውን መልእክት ብቻ አሳልፈሽ የሚሰማ ይሰማል፣ መስማት የማይፈልግ ደግሞ ጥርግ ብሎ መሄድ ይችላል። ማንም እዚህ ጋር አስገድደሽው አይደለም ቁጭ ብሎ እየሰማ ያለው። ታላኪ አለ ያው ወሬ አቀባይ አለ፣ ሰምቶ ሄዶ ማቀበል ነው። አሪፍ ነው፣ በጣም ጥሩ እኮ ነው። አንቺ ደግሞ ያለውን ነገር ወደፊት ነው እንጂ መቀጠል ያለብሽ። የኛ ጠንካራ ሴት፣ የኛ ብርቱ ሴት ወደፊት እንጂ ወደኋላ የለም። ካለፉት አይበልጥም። ይሄ እንኳን የሚሳደበው ማን ነበረ? ጆሲ እኔ ነበርኩ ያመጣው ፌመስ ራሱ ያደረኩት። በቃ የሱን ስለጥፍ 500,000 600,000 ይታያል። እያመጣው እሱን ስለጥፍ ሄዶ ፎሎ ሲያደርጉት በ40,000 50,000 በአንድ ጊዜ ነበር የሚጨምረው። ከዛ 300,000 ሲመጣ እንደውም እየመጣ እኔ እሱን ስለጥፍ እየመጣ ላይክ ላይ ያደርግ ነበር። ያ ጆሲ የሚሳደበው ማለት ነው። እሱ እንኳን ሲመለስ እንደዛ እየተሳደበ እሱ እንኳን ሲመለስ በቃ ልመለስ ነው ምናምን ልሄድ ነው ከዚህ በኋላ ምናምን እያለ እዛ አይነት ጭንቀት ውስጥ ሲገባ ለሱ እንኳን በጣም ነበር የምንጨነቀው። ምን ጸልይ ነበር የሚገርማችሁ። እዚህ ጾም ጸሎት ለሱ አይደለም ጾም ጸሎት የያዝነው የራሳችን ጾም ጸሎት ነበረ። ጾም ጸሎቱ ላይ ግን የሱን ስም ነበር እየጠራን ጠዋትና ማታ ምን ጸልይ ነበር አይምሮ እንዲፈወስ እያለን። በአንድ ደቂቃ ማውራት ሲጀምር ከስር ዘግይተሻል፣ እንደውም ሂጂ፣ እስካሁን እንደውም ቆየሽ። እኔ ግርም ምን ያለኝ ደግሞ እኮ እነዚህ የሚሳደቡት የሐሰተኛ ተከታዮች ምናምን ብዬ የመደብኳቸው እዚህ የሚሳደቡት ቢሆን እኮ አያስገርመኝም። የምታውቋቸው እዚህ ሁሌ የሚመጡ ከኛ ጋር የሚያጨበጭቡ ተገልብጠው እንዴ ሞዴሬተር ፒን ሲያደርግ ስድብ፣ መጥፎን ስድብ መርጦ ፒን ምንድን ነው አይቀሳቀስም እንዴ? ይሄ ስድብ እላለሁ። ለካ ሞዴሬተር ተብዬ ነው ላይ ልጥፍ ያደረገችው ማለት ነው። ሴት ትሁን ወንድ ይሁን አላውቅም። ሁሉንም ሞዴሬተር ቦልኪያቸዋለሁ ማን እንደለጠፈው ስለማላውቅ። ግርም ምን ያለኝ በጣም ሞዴሬተራችሁ ሲያጨበጭቡ የነበረ ሰው ስድብ በጣም የተሰደባችሁበትን መጥፎ ስድብ አምጥቶ ፒን ያደርጋል። በጣም ይደርመኝ ነገር እሱ ነው። አሁን ኮሜንቱ ዝጊ በቃ አናይም በኋላ ኮሜንት የሚባል ነገር እሺ ዝጊው። እሺ የተወደድሽ እህቴ ውድቴ እወድሻለሁ ምናምን እያላችሁ ነው። ትላንትና መታችሁ የምትሰሩትን ስራ የሰራችሁት ጌታን ሲጀመር ትዝብት ነው። ግን እናንተ እንደዚህ ማስመሰል የሆነ እሷ አስገድዳችሁ አይደለም። ሲጀመር ውደዱኝ፣ ኮሜንት ጻፉልኝ አላለችም።
እህቴ በሉኝ ብላም ጻፉልኝ አላለችም። እናንተ ሆናችሁ ያሽቃበጣችሁ የነበረው ግን ትላንትና እንደዚህ እሷ የሆነ በጣም ተናዳ ነው እንጂ ያለ ምክንያት እንደዚህ እንደማትሆን የሚያቃት ያቃታል። ግን እናንተ የባሰ ሰው እንዴት እንደዚህ ይሆናል? የሆነ ማረጋጋት ሲገባው እኔ እኮ ለባል እኔ እኮ ጥሩ ነገር አይደለም የተናገ እኔ እኮ ጨዋ ነኝ ትናንት ጨዋ ነበርኩኝ ምናምን እያልኩ እኮ አይደለም ባለጌ ነበርኩ። አፌን ከፍት ነበረ ስርዓቴን አጥቼ ያከበርኩትን ጌታ ሳዋርድ ነው የነበረው። እኔ ጥሩ ነገር እያደረኩ ነበረ እኮ ብዬ እኮ አይደለም ራሴን እንደ ጻድቅ እየቆጠርኩ እኮ አይደለም። ግን በማይክሮ ሰከንድ ማለት ነው አንድ ላይ ተከርበተው እዚህ ጋር ከሚሳደቡት ጋር አብረው ሲሳደቡ ግርም ምን ያለኝ እያንዳንዱም ደግሞ እየተናገርኩ ምን በንዴት ውስጥ ሆኜም አይ ነበረ ኮመንቶችን ማን ምን እንደሚጽፍ እየተመለከትኩ ነበር። እንደገና ቲክቶክ ሪከርድ ያደረገላ አጫጭር ሪከርዶችን ገብቼ ስመለከት ኮመንቱ ላይ ድጋሚ ያሳየኝ ነበር። ግርም ምን ያለኝ ማን ምን ይጽፍ የነበረ እንደነበረ ማለት ነው። ሂጂ ምናምን የሚለው ሳይሆን ስድቡ ተገልብጠው የሚሳደቡት የነበረው ስድብ እንድሳደብ ያደረጉኝ ራሱ እነሱ ናቸው። ያን ሁሉ ስድብ እንድሳደብ ያደረጉኝ አፌን ያስከፈቱኝ ተሳዳቢ አድርገው ቁጭ አደረጉኝ። ስድባችሁን ራሱ እዚህ ቁጭ አድርጋችሁ ያለማመዳችሁኝ እናንተ ናችሁ። ቲክቶክ ላይ ነው እዚህ የለመድኩት ስድቡን ራሱ። እኔ ከትምህርት ቤትም ጀምሬ ከሰው ጋር ከተጣላው ዘልዬ መደባደብ ነው እንጂ ስድብ አላውቅም። በቃ ስድብ መልስ ስለማላውቅ ሄጄ እተናነቃለሁኝ። ከትምህርት ቤትም መደባደብ ነው እንጂ ስድብ አላውቅም። ቀጥታ ሰው ከሰደበኝ መልስ ስለሌለኝ ሄጄ ነው የምተናነቀው። ቁጭ ብዬ እዚህ ቆንጆ ቆንጆ ስድቦችን እዚህ ቲክቶክ ላይ ተማርኩ። ጻድቅ ነኝ እኔ በቃ ምንም የሰራው ስህተት የለም ትናንትና እያልኩ ሳይሆን የእናንተ አብሮ መገልበጥ አስገርሞኝ ነው። ጠላቴ ሆይ እልል አትልብኝ። ከክርስቶስ መዝሙር ታይተሻል። አሁን በቃ ሁሉም አልፏል። እግዚአብሔር ያሳልፋል። እናንተ ቤት ነገር የለም አይደላችሁም? እናንተ ዙር አሁን እንትን ክፈችልን። የዩ ጭፋም ዘፈን ልክፈትላችሁ። ምን ሚለውን ዝበዝና ሚለው ምን አይደለም የሆነ ዘፈን ከፍ ዝናን ሰምቼ እንደዚህ እንደው ማያችሁ ምናምን እያለ ኖ ተርኒንግ ባክ ሚለውን ክፈችው። ቀደም አቋረጥሽው። ያ እስኪ እንባረክ በሱ። ያ ሰይጣንም ስባ የዩ ጦጣዎችም ስሙ። ያ ኤሉ ማታ እኔ ተኝቼ ምን እንደሚያስብ ታውቂያለሽ? እኔ ገርሞኛል። ለካ እኛ ሰው ስንባል ሰውን ለመጣል በጣም እንቸኩላለን በጣም እንቸኩላለን እና እግዚአብሔር ብቻ ነው በነገራችን ላይ እስከዛ ድረስ እንደ ሰው ቢሆን ባላችን ላይ እኮ ሳር ይበቅላል። እስከዛ ትላልቅ እንጨቶች ይበቅሉ ነበረ። ግን እግዚአብሔር ታጋሽና ኃይለኛ ነው። ማሪ ይቅር ባይ ስለሆነ ነው እንጂ እኔ ማታ ዝም ብዬ ተኝቼ አልተኛው። የምር ማታ ራሱ በጣም እያሰላስከኩ ነበረ። በቃ እንቅልፍ ብሎኝ